እስካሁን ወደ ሰማይም አልተላከም። እንደው ኮንግረሱን እያጨቃጨቀ ሁሉ ጊዜ ኮንግረሱ ይጨቃጨቅበታል። አረብ ብዙ ብር አስወጣን ምንድነው የሚሻለው ይባላል። በዜና እዚህ ደረጃ ተደረሰ ተብሎ በዜና ይነገራል። ገና እስካሁን አልተላከም። ይሄ ትልቁ የናሳ ሚሽን ከመጨረሻ በ2018 ይላካል ተብሎ ነበር። አልተላከም እስካሁን። የ$20 ቢሊዮን መርቻለሁ በዋናነት ብለዋል አቶ ቅጣው። ያ የ$20 ቢሊዮን ሚሽን እንኳን እሳቸው ማለት $20 ቢሊዮን ሚሽን ናሳ ሰርቶ ያቅም የዓመት በጀቱ እስከዛ ድረስ $20 ቢሊዮን ሞልቶ ያቅም ለአንድ ፕሮጀክት ሚሽን ነው እና ይሄ የሌለ ነገር ነው። ሁለተኛ ነገር የማርስ ሰርፌስ እና ሰብ ሰርፌስ ኤክስፕሎሬሽን ቺፍ ሳይንቲስት ነኝ በዛ ፖዚሽን ሰርቻለሁ ካሉ ቺፍ ሳይንቲስቶቹ ለማን እንደሆኑ ይታወቃል። ናሳ ውስጥ እሳቸው የሉበትም። ይሄን አጣርታል አንዴ ማንም ሰው ቼክ ላይ ያደርገው ይችላል እኮ። ስለዚህ በዛ ፖዚሽንም አልነበሩ ያንን ሚሽን አልመሩ። ታዲያ ይህ ሁሉ ውሸት ከሆነ ቅጣው እጅጉ ናሳ ውስጥ በምን የሥራ መደብ ሰርተዋል? አሁንም ያው እኔ የምጠይቅህ ነገር ሲምፕል የሎጂክ ጥያቄ ነው። ለምሳሌ አሁን አንተ እዚህ መስሪያ ቤት ትሰራለህ ካልክ አትሊስት እዚህ መስሪያ ቤት መስራትህን የሚያሳዩ ነገሮች ይኖራል። የቅጥር ደብዳቤ ይኖራል፣ አይዲ ምናምን ይኖራል አይደል? እኔ ከቢኒያም ጋር ስናወራ አባትህ ናሳ አልሰራም ትክክል አይደለም ይሄ ወሬ ያሉን ማስረጃዎች ላክልኝ አልኩት። ከዛ የምትፈልገውን ጠይቀኝ አለኝ። ቴክስት አደረኩለት። ለምሳሌ ናሳ ከሰራ የቅጥር ደብዳቤ አለው ወይ? አይዲ አለው ወይ? ባጅ አለው ወይ? እዛ መስሪያ ቤት እየሰራ ታክሲ ያሰራበት W2 ፎርም አለው ወይ? ደግሞ ሲቀበል ፔቼኩ በዛ ስም የመጣለት አለው ወይ? ወይ ሌላ እዛ መስሪያ ቤት መስራቱን የሚያሳይ ምልክቶች አሉ አልኩት። ከነዚህ ውስጥ አንዱን እንኳን ከላክልኝ በቃ ይሄን ነገር አቆመዋለሁ አልኩት። ከመጨረሻው እሱ ምን አለኝ? እንደውም ካሁን በኋላ ይሄን ምርምርና ይሄንን አይነት ሐሳብ እንዳታነሳ አርፈ ብትቀመጥ ይሻላል ብሎ መጀመሪያ ለጥላይ ላከብኝ። ከዛ ለዶክተር ጥላይ ላከብኝ። ዶክተር ጥላይ ምንም አውቀው ነገር የለም ያው ጀምርሃል እዛው ራስህን ቻላለሁ። እኔም አቁም ስለኝ አንተ ስትፈልግ አቁም ስትፈልግ አታቁም ትለኝ ነገር እኮ አለ። እኔ ፐብሊክ ኢንፎርሜሽን ነው ካለ መረጃው ላክልኝ፣ ከሌለ ግን ይሄ አቁም ምናምን የሚለው ነገር አይሰራም አልኩት። በነገራችን ላይ ከቢኒያም ቅጣው ጋር በፌስቡክ ላይ የምትነጋገሩትን ነገር ተመልክቻለሁና ፌስቡክ ላይ ቢኒያም ምንድነው የሚለው አቁም 48 ሰዓትን የምሰጥ በ48 ሰዓት ውስጥ ይሄን ነገር እንድታነሳ ፈልጋለሁ ይለ ነበር። ወደ ምን ደረሳችሁ ከቢኒያም ቅጣው ጋር የነበራችሁ ክርክር? በ48 ሰዓት ውስጥ ይሄንን ነገር ማንሳት አለብህ፣ በ24 ሰዓት ቀርቷል፣ ከዛ ሰዓቱ ሞላ እመጣለሁ ዲሲ እሱ ካሊፎርኒያ ነው የሚኖረው እከሳለሁ ምናምን ይለኛል። ያው ሊከሰኝ አይችልም። ለምን ማይከሰኝ? ምክንያቱም ምንድነው እዛ አሜሪካ ነገር የፕሬስ ህግ በጣም ነፃነት ያለበት ሀገር ነው። ማንም ሰው ባለስልጣን መጥቶ እንዲያርግ ምናምን ሊልህ የሚችለው ጉዳይ የለም። የፕሬስ ህግ እያልክ የምታወጣው ጉዳይ የለም። ነፃ ሀገር ነው። ሁለተኛ ደግሞ የአባቴ ስም ጠፍቷል ብሎ ነው እንግዲህ የሚከሰኝ አይደል? ከዛ ያው ፍርድ ቤት ሲሄድ ተጠበቃው ጋር ይሁን ዳኛውም ጋር የአባቴ ስም ጠፍቷል ይላል። የሚጠይቁት ጥያቄ ምንድነው? ብሎ ነው ስምህን ያጠፋው? ሳይንቲስት ነበር ሳይንቲስት አይደለም ብሎ፣ ናሳ ሰርቶ ነበር ናሳ አልሰራም ብሎ፣ ዶክተር ነበር ዶክተር አይደለም ብሎ ይላቸዋል። ከዛ የነሱ ጥያቄ ምንድነው የሚሆነው? የፍርድ ቤቱ ጥያቄ ነው ሳይንቲስት ከሆነ መጀመሪያ አሳየን ሳይንቲስት መሆኑ አንተ አረጋግጥ በርዶ ፕሩፍ እሱ ጋር ነው ያለው። ናሳ ሰርቷል ምትል ከሆነ ደግሞ ናሳ መስራቱን ለኛ አሳየን መጀመሪያ ይሉታል። ያንን ማሳየት አይችልም። ያንን ማሳየትማ ከቻለ ለኔም እኮ እዛ ፌስቡክ ላይ ፖስት አድርጎት ያልቅ ነበር። ስለዚህ ያው ሊከሰኝ አይችልም። ዝም ብሎ ብቻ ይሄንን ነገር ያወራኛል። በቃ ሊከሰኝ አይችልም፣ አይከሰኝም። ግን ቅጣው እጅጉ እኮ ናሳ ውስጥ በጣም ታዋቂ ነኝ እኔ ብቻ ሳልሆን በእኔ የተነሳ ኢትዮጵያውያን ራሳችሁ ናሳ ውስጥ ታዋቂ ሆናቸዋል ብለው በአደባባይ ሲናገሩ በድምጽ ሰምተናቸዋል። አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንዴ ያከብራል፣ ኢትዮጵያዊን ያከብራል። ታዲያ እኚህ ሰውዬ ናሳ ውስጥ መስራታቸውን የሚመሰክርላቸው አንድ ኢትዮጵያዊ ሳይንቲስት ወይም ደግሞ የውጭ ሀገር ዜጋ የሚሆነ ናሳ ውስጥ የሚሰራ እንዴት ጠፋ? ስለ ቅጣው እጅጉ ሳይንቲስትነት ናሳ መስራት ከራሳቸው ከሰውየው ንግግር ውጪ ምንም አይነት ዶክመንት ምንም አይነት የሰው ምስክር የለም። ራሳቸው አሉ ያ ነገር በሚዲያ ተሰራጨ። ሰው ጭንቅላት ውስጥ ረጅም ጊዜ ኖረ።
እንደ እውነት መሰለን እንጂ ምንም አይነት የሰው ማስረጃ አብሮ የሰራ ሰው ማስረጃ የላቸውም። ለምሳሌ ይሄ ዮሴፍ እውነቱ ዶክመንተሪውን ሲሰራ መጀመሪያ ላይ አምኖ ነበር እውነት ነው ሳይንቲስት ነው ምናምን ብሎ ስላመነ ናሳ አካባቢ ሄዶ ሰዎችን አብረውት የሰሩትን ሰዎች ሊያናግር ሞክሯል። አበሻ ሳይንቲስቶችንም ይሁን ፈረንጅ ሳይንቲስቶችን ጡረታ የሚወጡ የሚሰሩትንም ምንም ሰው አውቀዋለሁ የሚል ሰው አጣ። ከፈለክ ይሄንን ነገር ደግሞ እኔ ሳልሆን ያልኩት ራሱ ዶክመንታሪ ፊልሙ ሲመረቅ በኢትዮጵያ ቴሌቪዥን በጣም ተቸግሬ ነበር። ዩቲዩብ ላይ አለ በጣም ተቸግሬ ነበር። ሰው አጥቼ ስለ ቅጣው እጅጉ የሚያወራኝ ሰው ናሳ ውስጥ። መጨረሻ ላይ ግን ካሊፎርኒያ ውስጥ ዶክተር ጌታቸው መካሻን አገኘኋቸው። እሳቸው ራክዌል ኢንተርናሽናል 10 ዓመት አብረው ሰርተዋል። እሳቸው ሁሉም ነገር ነገሩኝ ይላል። እሳቸውም ቢሆን ራክዌል ኢንተርናሽናል ነው እንጂ አብረው የሰሩት ናሳ አልሰሩም። ይሄን ጠይቃቸው ነበር እሳቸው? አዎ። እስኪ አሁን ደግሞ ዶክመንተሪ ፊልሙን የሰራው የዮሴፍ እውነቱን ድምጽ እንስማ። ያው ተስፋዬ አንተስ ዶክተር ጌታቸው መካሻን አግኝተህ አናግራቸው ነበር? ምንስ አሉ? በነገራችን ላይ ዶክተር ጌታቸው መካሻ ትልቅ ሰው ናቸው። በአፄ ኃይለ ሥላሴ ጊዜ ሚኒስትር የነበሩ ሰው ናቸው። በጣም የተማሩ ሰው ናቸው። በጣም የተከበሩ ሰው ናቸው። እና እሳቸውን እኔ አፈላልጌ ያገኘኋቸው ጠየቅኳቸው። ናሳ ሰርቶ ያውቃል? ሳይንቲስት ነው ዶክተር ነው አልኳቸው። እኔ ዶክተር መሆኑን አላውቅም፣ የናሳ ሳይንቲስት መሆኑንም አላውቅም፣ ናሳ መስራቱንም አላውቅም። ግን እዚህ ራክዌል ኢንተርናሽናል እኛ ጋር ሰርቷል። እንግዲህ እዛ ዶክመንተሪ ፊልም ላይ ምስክር ሆነው የቀረቡት ሰውዬ በግልጽ ናሳ አልሰራም እያሉ ነው ያሉት። ብቸኛው ሰው እሳቸው ናቸው። ከዛ ዶክመንተሪ ውስጥ ሌላው ሰው በሌላ ሙያ የተሰማራ ነው። ለምሳሌ በጸጉር ስራ ላይ የተሰማራ ኤሌመንታሪ አስተማሪዎቹ እንጂ ሳይንቲስት ነው ያሉት። አብሮ የሰራ ሰው አበሻም ይሁን ፈረንጅም ይሁን ጡረታ የወጣም ይሁን አሁን በስራ ላይ ያለ የናሳ ሳይንቲስት የሆነ ሰው እሳቸው ባሉት መጠን ታዋቂ ከሆነ አንድ ሰው እንኳን ምስክር አልነበራቸውም። ይሄ ነገር ያው እንትናም ገብቶታል ማነው ዮሴፍ እውነቱ። ግን ያው አንድ ጊዜ ከጀመርኩት ብሎ ቀጠለው ማለት ነው። ቅጣው እጅጉ ናሳ ውስጥ መስራት አለመስራታቸውን ለማረጋገጥ አንተ ወደ ናሳ ሄደህ የጠየቅከው መረጃ እንዲሰጡ ያደረግከው ጥረት ነበረ? ጠይቀህ ከሆነስ ምን ተመለሰልህ? ናሳ የመንግስት መስሪያ ቤት ነው። የመንግስት መስሪያ ቤት ማለት በታክስ ፔየር ገንዘብ የሚተዳደር ማለት ነው። ከህዝብ ታክስ ተወስዶ ነው አለ የሚተዳደር የመንግስት መስሪያ ቤት። ስለዚህ ህዝቡ ታክስ ስለሚከፍል የኢንፎርሜሽን ራይት አክት የሚባል አለ። እዛ መስሪያ ቤት የመንግስት መስሪያ ቤት ውስጥ የሚሰሩ ሰዎች ማን ነው እንትና ደሞዙ ስንት ነው፣ በምን ፖዚሽን ነው የሚሰራው፣ የት ቦታ ነው የሚሰራው የሚለው ኦንላይን ላይ የሁሉም ሰው አለ። ህዝብ ይሄንን ማወቅ ስላለው ያንን ያውቃል። ተጨማሪ መረጃ ደግሞ የምትፈልግ ከሆነ በኢንፎርሜሽን ራይት አክቱ መሰረት ደብዳቤ ብትጽፍ፣ ስልክ ብትደውል እንትና የሚባል ሰው እዛ ይሰራል ወይ ብለህ ብትጠይቅ ያን ያህል የተወሳሰብክ ሰው መሆን አያስፈልግም ያንን ለማግኘት። ስለዚህ እኛ ዶክተር ቅጣው እጅጉ ኃይሌ የሚባል የናሳ ሳይንቲስት አለ ወይ በዚህ ፖዚሽን የሰራ ሰው አለ ወይ ብለን ደብዳቤ ጻፍንላቸው። በስልክም ደወልንላቸው። ናሳ ምንም ነገር የለም ቅጣው እጅጉ ኃይሌ የሚባል ናሳ ውስጥ የሰራ ሰው የለም። በየትኛውም ዓመት ማለት ነው? በየትኛውም ዓመት ከ1961 ዓመተ ምህረት ጀምሮ እስከ ሞቱበት ጊዜ ድረስ አሁን ይሄ ሪከርድ ኦፊሱ ከ1951 ጀምሮ እስካሁን ያሉትን በሙሉ ሪከርድ አለው። የማንኛውም የመንግስት ሰራተኛ የፕሬዝዳንቱን ጨምሮ የሴናተሮቹን ጨምሮ የመንግስት ቅጥረኛ በሙሉ እዚህ ሪከርድ ውስጥ ቅጣው እጅጉ የሚባል ሰው የለም። ቺካጎ ነው ያለው ኦፊሱ። ትጽፋለህ ደብዳቤውን በደብዳቤ ይመልሱልሃል። ያ ደብዳቤኝ አለ። ስለዚህ የለም ከናሳ ከራሱ ከፈረሱ አፍ ጀነራል ብትል፣ ፕሬዝዳንት ብትል፣ ኮንግረስማን ብትል፣ ሴናተር ብትል፣ የናሳ ሳይንቲስት ብትል ኤኒ የመንግስት ሰራተኛ ሪከርድ ኦፊስ ነው። ያ እዛ ሪከርድ ኦፊስ ስሙ የለም። በጣም የሚገርም ነው። በመጀመሪያ ወደዚህ ጉዳይ ውስጥ የገባኸው ቢኒያም ቅጣው
ዶክመንተሪ ፊልሙን የሰራው የአክስት ልጅ ነኝ የሚለው የዮሴፍ እውነቱ ስራ ትክክል አይደለም፣ ሊሰራም አይገባውም፣ ዘመድም አይደለንም እና ይህን ዶክመንተሪ ፊልም የሰራው ሰው እንዲጋለጥልኝ እፈልጋለሁ ብሎ ወደ አንተ በመምጣቱ ነው። ከዮሴፍ እውነቱ ጋር የነበራችሁ ጉዳይ በምን አለቀ? ዮሴፍ እውነቱን መጨረሻ ሁሉን ነገር ካገኘ በኋላ ደወልኩለትና አንተ ዶክመንተሪ የሰራህለት ሰው የናሳ ሳይንቲስት አይደል? ናሳም ሰርቶ አያውቅም፣ ሳይንቲስትም አይደለም፣ ዶክተርም አይደለም። እና አንተ ግን ያው የናሳን አርማ ተጠቅመህ ዶክመንተሪ መስራት አትችልም፣ አርማውን መጠቀም አትችልም፣ ራሱ ህገ ወጥ ነው። ሁለተኛ ደግሞ አንተ የምትለው ሰው የውሸት ታሪክ ነው። ያንን የውሸት ታሪክ እንደ እውነት አድርገህ ሰርተህ ገንዘብ መሰብሰብም አትችልም። ዶክመንተሪ ሰርተህ ይሄን ማጭበርበር ነው። ስለዚህ የነገርኩ በህግም ያስጠይቃል አልኩት። እንደነገርኩ እሱ የሆነ ቦታ ላይ ገብቶታል ስህተት እንደተሰራ ዶክመንተሪ ፊልሙን እየሰራ ሰው ሲያጣ መረጃዎቹን ሲያጣ ምን ሲል ገብቶታል ነገሩ ውሸት እንዳለው። ግን አቋርጦ መውጣት አልፈለገም። ምክንያቱም ብር ኢንቨስት አድርጎበታል 1.5 ሚሊዮን ብር አውጥቼበታለሁ ብሏል። ብሩን ኢንቨስት አድርጎበታል። ከዛም መውጣት አልፈለገም። ዶክተር ጌታቸውን ይዞ ብቻ ጨርሶ መገላገል ነው የፈለገው። ስለዚህ ያን ነገር ስነግረው በቃ ነው ገብቶኛል ነገሩ የምትለኝ ነገር አንደርስታንድ አድርጌዋለሁ። እኔ በቃ ቪዲዮ ልላክልህ እንደፈለክ አድርገው ብቻ ከዚህ ነገር ልውጣልኝ። ከዛ ቪዲዮውን በሁለት ቀን ውስጥ ላከልኝ። በቃ እሱም ምንም ላደርገው አልችልም። ያው ነገሩ እሱም ገብቶታል፣ ተውኩት ማለት ነው። ጋዜጠኛ ተስፋዬ ተሰማ ኢትዮጵያውያን ሳይንቲስቶች ናሳ ውስጥ የሚሰሩ አሉ? የምታውቃቸው እነማን ናቸው? እኔ በዛ በምኖርበት በሜሪላንድ ስቴት ግሪን ቤልት የሚባል ከተማ አለ። እዛ ከተማ ውስጥ አንደኛው ትልቁ የናሳ የሪሰርች ሴንተር ያለው እዛ ነው። በጣም ብዙ ሳይንቲስት አለ እና እዛ ውስጥ የሚሰሩ 4 ኢትዮጵያውያኖች እንዳሉ አውቃለሁ። ዶክተር ብሩክ የሚባል ብዙ አመት የሰራ ሰው አለ፣ ከ27 አመት ከምናምን በላይ። ዶክተር ጥላይ አለ፣ ዶክተር መላክ የሚባል አለ፣ ዶክተር ብርሃን የሚባል አለ። እኔ እንዳጋጣሚ እነዚህ 3ቱ ጓደኞቼ ናቸው። የታወቀ ነው እዛ መስራታቸው ማለት ነው። ሰለሞን ካሳ የሚባል ቲክቶክ የሚባል ኢቢኤስ ፕሮግራም የሚሰራ ልጅ አለ እና እሱ እንደውም 3ቱን ሳይንቲስቶች የናሳ ሳይንቲስቶች ኢንተርቪው አድርጓቸዋል። ዶክተር ብሩክን፣ ዶክተር ጥላይን፣ ዶክተር መላክን እና እዛም ላይ ማየት ትችላለህ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። የዛሬ እንግዲህ የሚኖረኝ ፕሮግራም ለየት ካለ ቦታ ነው ማቀርብላችሁ። እዚህ በአሜሪካን ሀገር ከፍተኛ የሆነ የሳይንስ እና የቴክኖሎጂ ተቋም አለ። እንግዲህ ብዙ ጊዜ በዓለም ላይ ሳይንስ ሲባል መጀመሪያ ወደ አፋችን ከልጅነታችን ጀምሮ የሚመጣብን ናሳ የሚባለው ነውና ዛሬ የሚገኘው በጋራርድ ፍላይት ሴንተር በግሪን ቤልት በሚባለው ከተማ ውስጥ በሜሪላንድ ስቴት ነው የሚገኘው። በዚህ ደግሞ ተቋም ውስጥ ከፍተኛ የሆነ ስልጣን ላይ ሆነው እንዲሁም በሳይንቲስትነት የሚያገለግል ኢትዮጵያዊ አሜሪካዊ ባለሙያ አለ። እንግዲህ እሱ ቢሮ ውስጥ ነው የምንገኘው። በጣም ብዙ ጨዋታ የምንጫወተው ዛሬ ከቢሮ አንስተን ወደ ጉብኝት የምንሄዳለን። እሺ ዶክተር ብሩክ ላቀው እንግዲህ ፈቃደኛ ሆነን በጣም ቢዚ በሆነ ስኬጁል ላይ ኢንተርቪው ለመደረግ ስለፈቀድክልን እና ከሙያህና ከግል ደግሞ ልምድህን ልታካፍለን ፈቃደኛ ስለሆንክ እጅግ በጣም ነው አመሰግናለሁ። እኔም በጣም አመሰግናለሁ። በዚህ ቀደም እንደዚህ ጋዜጠኞች መጥተው እዚህ ፊልም ያደረጉ አልነበሩም እና የራሱ መጀመሪያ ነው። ስለዚህ ጥሩ ነው ማለት ነው። ፈርስት ታይም እንደማለት ነው። ወደፊትም ደግሞ እንደዚህ አይነት ሙያ ላይ ያሉ ሰዎችን ስቱዲዮአችሁ ብቻ ሳይሆን መጋበዝ፣ ራሳችሁ ሄዳችሁ እዛ የሚሰሩበት አካባቢ የሚሰሩት ስራ አካባቢ ሆናችሁ ብታነሱ እና እዛ ኢንተርቪው ብታደርጓቸው ለተመልካቾቹ ትምህርታዊ ይሆናል። በጣም ጥሩ ጀምረናል። እንግዲህ በአንተ ፈቃደኛ ሆነ በጣም እናመሰግናለን። አዲስ ምዕራፍ አዲስ ምዕራፍ በቤታችሁ መንገድ ላይ በስራ ቦታ ላይ በያላችሁበት ሆናችሁ ያደመጣችሁ የምትገኙት ይህ በምዕራፍ ፕሮሞሽን ተዘጋጅቶ በአሃዱ ሬዲዮ 94.3 ወደ እናንተ የሚደርሰው የስለራስ እናውጋ የሬዲዮ መጽሔት ገጻችን ነው። በተለይ ከኢንጂነር ዶክተር ቅጣው እጅጉ ጋር የተያያዘ መረጃ አለን በሚል አንድ ጋዜጠኛ በሰጠንና በተለይ ደግሞ ከፕሮግራማችን ዋና አዘጋጅ ኤርሚያስ ፋንታሁን ጋር ያደረገውን ቆይታ ነበር ያደመጣችሁት። ውድ ቤተሰቦቻችን እንግዲህ አድምጣችሁ አለኝ የምትሉትን ማንኛውንም አስተያየት ለመቀበልኛ ዝግጁ ነን። በስቱዲዮ ስልካችን በ0116676400 ላይ ደውሉልን እንቀበላለን። እስቲ ወደ ኤርሚያስ
ላሻግረውና እንግዲህ ከጋዜጠኛ ተስፋዬ ተሰማ ጋር ያደረግነው ቆይታ አላበቃም። ፀሐይ ቀድማ ልትነግራችሁ ይገባ ነበር። ያው አሁን እነግራችኋለሁ። ቆይታችን አላበቃም። ከ5 ሰዓት በኋላ ሌሎች ሰፊ ጥያቄዎችን ከጋዜጠኛ ተስፋዬ ተሰማ ጋር አድርገናል። እስካሁን ባደረግነው ቆይታ ቅጣው እጅጉ ናሳ ውስጥ አለመስራታቸውን የሚያረጋግጡ መረጃዎችን በዝርዝር አስቀምጦልናል። በቀጣዩ ቆይታችን ደግሞ ሳይንቲስት ስለመሆናቸውና አለመሆናቸው ጠይቄ አይደሉም የሚል በቂ መረጃ ይዞ መልስ ይሰጣል። ዶክተር ስለመሆን አለመሆናቸውም እንደዚሁ ጠይቄዋለሁ፣ ለሱም ምላሽ አለው። የፈጠራ ባለቤት ናቸው ወይ ጥያቄዎችና ሌሎች ጥያቄዎችን ጠይቄ ለሁሉም በቂ መረጃዎችን ይዞ መልስ ሰጥቶናል። ከ5 ሰዓት በኋላ በሚኖረን ቆይታ ይህንን ክፍል ይዘን እንቀርባለን። እንደዛ ከሆነ መልካም። እንግዲህ የተከበራችሁ የአሃዱ ቤተሰቦች የአዲስ ምዕራፍ ሬዲዮ ፕሮግራም ነው እያደመጣችሁ ያላችሁት 94.3 አሃዱ የኢትዮጵያውያን ድምጽ የሆነው የሁላችንም ድምጽ ሆኖ ማለት ነው። አሁን እስከ 5 ሰዓት ባለው ቆይታ እናንተ እስከምትነጋገሩ አንድ ሙዚቃ ሰምተን ብንመለስ ምን ይመስልሻል? መልካም። ያው እንግዲህ የቅዳሜ ፕሮግራማችን ብዙ ጊዜ ትንሽ ጠንከር ይላልና ወደ ቁም ነገሩም ስለሚያዘነብል በሙዚቃው ደግሞ ትንሽ ዘና ብለን ተመልሰን እንገናኛለን። በያላችሁበት ከአዲስ ምዕራፍ ጋር መልካም ቆይታ ይሆንላችሁ። ኢትዮጵያ ይመርልሽ ሰብሎን አውድማ ጎተራው ይሆንልሽ ሞሎን በቸሩ ሎይደር ጋራሽን ተረረሽ ወንዛ ወንዝሽ ሁሉ ኢትዮጵያ ይመርልሽ ሰብሎን አውድማ ጎተራው ይሆንልሽ ሞሎን በቸሩ ሎይደር ጋራሽን ተረረሽ ወንዛ ወንዝሽ ሁሉ ይመስክር አካሌ ጉያሽ አደረጀው የእናትነት ጣምሽ ወለታሽ አበጀው በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓሮሽ እንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋራ የወለደኝ መድረሽ ያሳደገኝ ቀይሽ ወንዝና ጅረትሽ ጫካውና ደንሽ አውድማና ማሳሽ በቸሮ ሎይደር በቸሪደር ዙሪያው በቸሪደር ያሳደገኝ መንደር በቸሪደር ዙሪያው በቸሪደር ያደኩበት አገር ኢትዮጵያ ይመርልሽ ሰብሎን አውድማ ጎተራው ይሆንልሽ ሞሎን በቸሩ ሎይደር ጋራሽን ተረረሽ ወንዛ ወንዝሽ ሁሉ ኢትዮጵያ ይመርልሽ ሰብሎን አውድማ ጎተራው ይሆንልሽ ሞሎን በቸሩ ሎይደር ጋራሽን ተረረሽ ወንዛ ወንዝሽ ሁሉ
የወለድኩበት ያበብኩበት መድረሽ በአካል ያሸጥኩበት ሜዳውና መስኩ የፈነደኩበት ያደኩበት ወንዝሽ የተራጨሁበት ክፉ ማለስማ ክፉ ማለበት ሰላም ደምኖ ሰላም ይዝነበበት የናት አባት ያገር የወገን የተዳር ጀሬድ የትውልድ መደር አፈሩም ሰፈሩም በጀሬድ አየሩም ባህሩም በቸሮ ሎይደር በጀሬድ በቸሪደር ዙሪያው በቸሪደር ያሳደገኝ መንደር በቸሪደር ዙሪያው በቸሪደር ያደኩበት አገር አዲስ 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 ምዕራፍ አዲስ 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 ምዕራፍ አዲስ 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 ምዕራፍ አዲስ 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 ምዕራፍ ሄሎ እንግዲህ ስልኮች እያናገርን ነበር። ውድ የሃዱ ቤተሰቦች እስከ 6 ሰዓት አዲስ ምዕራፍ ይቀጥላል። ከ4 ሰዓት ጀምሮ የነበረው ፕሮግራማችን በዋና አዘጋጃችን ኤርሚያስ ፋንታውን እየተመራ በፊት አውራራችን ፀሐይ ተፈራነን ምዕራፍ አለን እስከ 6 ሰዓት። አሁን ደግሞ በውስጥ መስመሮቻችን ደውሉልን። በየቤታችሁ ባላችሁበት ቦታ ሆናችሁ ተነጋገሩ። ከምሳት በኋላ ሁለተኛው ክፍል ይቀጥላል። ዮሴፍ ኤርሚያስ ፋንታውንና ተስፋ የተሰማ ያደርጉት ቆይታ ማለት ነው። ውይይታችን በዶክተር ሳይንቲስት ቅጣው እጅጉ ጉዳይ ነው። ናሳ ውስጥ አልሰሩም፣ ሳይንቲስት አይደሉም በሚል ዙሪያ ጋዜጠኛ ተስፋ የተሰማ ሐሳብ አለኝ ብሎ ከዋና አዘጋጃችን ኤርሚያስ ፋንታውን ጋር እየተነጋገረ ነበረ። ክፍል 2 ከ5 ሰዓት በኋላ ይቀጥላል። ፀሐይ እስከዛ ድረስ ግን ሙዚቃ እየጋበዝናቸው ለምን እነሱም ሐሳብ አስተያየታቸውን በደንብ እንዲሰጡን ሙዚቃ እየጋበዝናቸው ብንቆይ ምን ይመስልሽ? መልካም። ሙዚቃ እስከ 5 ሰዓት የዜና ወጃችን ድረስ፣ ምክንያቱም ፕሮግራሙ ከ5 ሰዓት በኋላ ስለሚቀጥል እስከዛ ባለው ሰዓት ደግሞ በሙዚቃችን ትንሽ ዘና እንዲሉ አንደኛ እነሱም እየተነጋገሩ ሐሳብ እየተነጋገሩ ልክ ነው። ምክንያቱም ያነሳነው ሐሳብ ውይይትም ንግግርም ስለሚፈልግ ማለት ነው። በውስጥ መስመራችን ይደውሉልን፣ ስልካችን ልትነግሪያለሽ? ግን ቀጥታ ስልክ የምንቀበለው ግን ከፕሮግራሙ ካለቀ በኋላ ነው። በውስጥ መስመር ግን ያላችሁን አስተያየት ለመቀበል በ0116 67 64 00 ደውሉልን። በውስጥ መስመር እንቀበላችኋለን። ከ5 ሰዓት በኋላ ግን ስልካችን ፕሮግራማችን ይቀጥላል። ሌላም አማራጭ አለን። አሃዱ ሬዲዮን በቀጥታ በኤፍኤም በፌስቡክ ፔጃችን ብትገቡ አዲስ ምዕራፍን በቀጥታ እንዲሁ ምስላችንን እያያችሁ ማድመጥ ትችላላችሁ። በ0940 000002 በ0940 000003 ላይም ታገኙናላችሁ። ሌላው ደግሞ በምዕራፍ ፕሮሞሽን ብለው ፌስቡክ ፔጃችን ላይም ገብተው አስተያየቶቻችንን ቢሰጡን በጣም ደስ ይለናል። አዲስ ምዕራፍ እስከ 6 ሰዓት ድረስ የተከበራችሁ የሃዱ ቤተሰቦች እያደመጣችሁ ያላችሁት አዲስ ምዕራፍን ነው። አዲስ ምዕራፍ ሁልጊዜ በሀገራዊ ጉዳዮች ላይ ለህዝብ ይጠቅማሉ፣ ለወገን ይጠቅማሉ የምንላቸውን ርዕሰ ጉዳዮች ይዘን እየመጣን ከእናንተ ጋር በቀጥታ እንወያያለን። እውቀት ያለው እናንተ ጋር ነው፣ ሐሳብ ያለው እናንተ ጋር ነው። እኛ የእናንተን ሐሳብ ተቀበለን አመቻችተን መልሰን እናቀበላለን ማለት ነው። ዋና አዘጋጃችን ኤርሚያስ ፋንታሁን፣ እንደገና ደግሞ ፊት አውራሪያችን ፀሐይ ተፈራ፣ እኔም ቢኒ ምዕራፍ እዚህ እያስተናገድን እንገኛለን። ዛሬ በዶክተር ሳይንቲስት ቅጣው እጅጉ ጉዳይ እየተነጋገርን ያለ ነው። ክፍል 2 ከ5 ሰዓት በኋላ ይቀጥላል። አሁን ግን በውስጥ መስመሮቻችን ለደረሱን መልእክቶች አንድ ሁለቱን ያንብቡልን። እንግዲህ
እንግዲህ ይሄ ጉዳይ በጣም የሚያስደነግጥ ጉዳይ ነው። በነገራችን ላይ ብዙ የአህዱ ቤተሰቦች ይሄን ነገር ሲሰሙ እንደተደናገጡ በውስጥ መስመር እየነገሩ ነው። የሚያስደነግጥ መሆኑን ደግሞ የሚታመን ነው። ሁላችንም ይሄን ነገር ከዚህ በፊት ለረጅም ዘመን የሰማነው እኔ ከሃይስኩል ትምህርት ጀምሮ የሰማሁት ነገር የሚንቁና የሚሸረሽር ነገር ሲመጣ በመጀመሪያ ደንግጫለሁ። መረጃዎቹን በትክክል እያየሁ ስመጣ ነው ወደ እውነት የቀረብኩትና አንዳንድ የአህዱ ቤተሰቦች በውስጥ መስመር ደውለው ስሜታቸውን ገልጸውልናል። ምን ይላሉ እስቲ? ለምሳሌ የኔነህ ከአልታድ ደውሎ ቅጣው እጅጉን በጣም የማደንቃቸው ሰው ነበሩ። እንደውም ሲዲያቸው ሁላ ነበረኝ። ሲዲውን ሰው ወስዶብኝ በዛው ቀርቷል። እንኳንም ቀረ፣ ምክንያቱም በጣም አፈርኩባቸው፣ እንደዚህ አልጠበቃቸውም በዚህ ደረጃ የሚል አስተያየት ሰጥቷል። አቡሽ ከባህር ዳር የመጣ ግን አሁን ለጊዜው አዲስ አበባ የሚገኝ የአህዱ ቤተሰብ ነው። ፕሮግራማችንን ሰምቷል። የፕሮግራሙ አገባብ ራሱ ደስ የሚል አይደለም። እናንተም አምናችሁ እንደተቀበላችሁት የሚያሳይ ነው። ጋዜጠኛው መረጃ አለኝ ይላል እንጂ መረጃውን አላሳየንም ነው የሚለው። እኛ ግን ይሄንን ነገር ስንሰራ መረጃውን አሳይቶናል። መቼም መረጃውን በሬዲዮ ማሳየት ስለማይቻል በንግግር ነው ማሳየት የሚቻለውና በንግግር ገልጾታል። ከናሳ ጋር እንደገና ደግሞ ምንድነው ከ3 ወር በላይ ፈጅቶብናል ይሄን ነገር ለመስራት። እኛም የምንችለውን ያህል ርቀት ሄደናል። ሙያው በፈቀደ ቴክኖሎጂ በፈቀደው መጠን ሄደናል። ጋዜጠኛው ደግሞ ጋዜጠኛ ስለሆነና ባለሙያ ስለሆነ እድሉ ይሰጠዋል። ጋዜጠኛ ስለሆነ አሜሪካን ሀገር ደግሞ መረጃ አለኝ የሚል ካለ ደግሞ ልክ እንደ ጋዜጠኛው ሁሉ ስቱዲዮአችን ለመቀበል ዝግጁ ነው። እሱም እናንተ እንቀበላለን። ጋዜጠኛው የሚለውንም የነገረንን መረጃ እናከፋፍላለን። አሁን ግን ወደ አስተያየቶቻችን ንግባ። አቶ ኤልያስ ከቄራ ደውሎ በጣም አሳዝኖኛል፣ እሳቸውን በዚህ ደረጃ አልጠብቃቸውም ነበር፣ በጣም ደንግጫለሁ። ጋዜጠኛው መቼም ያጣራ ይመስላል፣ አጣርቶ መረጃ ይዞ እንደቀረበ ነው የሚናገረውና ይሄ ነገር በጣም አስደንግጦኛል አለ። ተክሉ ጸጋዬ ከቃሊቲ ጭንቅላቴ ሊቀበለው አልቻለም። በተለይ ደግሞ ዴርቶ ጋዳ የሚባለውን መጽሐፍ አንብቤ ስለሳቸው ብዙ ነገር አውቄ ነበር። ዴርቶ ጋዳን እንዲሁ ከመሬት ተነስተው ነው ወይ የጻፉት? በጣም የሚያሳዝን ነገር ነው። ጋዜጠኛው እውነተኛ ይመስላል፣ ማረጋገጫም አለኝ እያለ ነውና ኧረ እንደው ጭንቅላት የተጨነቀ ብሎናል። ፀሐይ አንቺ ጋር እንግዲህ የበለጠውን የስልክ ቁጥጥር ኤርሚያስና ዮሴፍ በእውነቱ ናቸው የተቆጣጠሩት። በመሀል እኔ ደግሞ ያገኘኋቸው የተወሰኑ አስተያየቶች ነበሩ። አንደኛው ሚካኤል ገብረመድህን ደውሎ የሰጠን እኔ በተለያዩ የሬዲዮ ጣቢያዎች ስለ ዶክተር ኢንጂነር ቅጣው እጅጉ በእርግጠኝነት የናሳ ሳይንቲስት መሆናቸውን አስረግጠው ሲናገሩ ሰምቻለሁኝ። እናንተ ጋር ደግሞ ስሰማ ደግሞ የተለየ ነገር ነውና የትኛውን የሬዲዮ ጣቢያ ማመን እንዳለብኝ ግራ ተጋብቻለሁ ብሎናል ሚካኤል ገብረመድህን። አያሌውም ከአዲስ አበባ እንደዚህ አይነት ነገር እየበዛ ነው። ከዚህ በፊትም ዘሚካኤል የሚባል አንድ ዶክተርና ሳይንቲስት ኢንጂነር ነኝ እያለ ብዙዎችን አታሏልና ይሄ ነገሮች መሰማታቸው ለሀገርስ ጠቀሜታ አለው ወይ የሚልም ሐሳብ አንስተዋል። ሌላው ጋዜጠኛ አበበ ነው። መስመሩ መሃል ላይ ተቋረጠ እንጂ በግል አስተያየት እየሰጠን ነበርና እጅግ በጣም ገንቢ የሆነና ዛሬ የሰማሁት ነገር ለሳቸው የነበረኝን ክብር አንስቼ ለእናንተ ክብሩን ለእናንተ ሰጥቻለሁ ብሎናል። ወደ በኋላ ላይ ግን አስተያየቶች አሉኝ ብሏል። በቀጥታ ስርጭት ከገባልን ከፕሮግራሙ በኋላ ማለት ነው የቀጥታ ስልክ ውይይታችንን የምናስገባው። እንግዲህ ውድ ቤተሰቦቻችን በውስጥ መስመር ያላችሁን አስተያየቶች እየተቀበልን ነው። በቀጥታ ግን ከፕሮግራሙን ካዳመጣችሁ በኋላ ነው በቀጥታ መስመር የምናስገባችሁ። ቢን የምትለው ነገር ካለ? ሌላው እንደ መግቢያ ላይም መንደርደሪያ አድርገን የሰራነው ነገር አለ። ምንድነው አንድ 2 ደቂቃ ስላለን የችን ልጨምር ብዬ ነውና መግቢያ ላይ የሰራነው ነገር በርካቶች በመንግስትም ይሁን በግል መስሪያ ቤቶች ውስጥ ተቀጥረው የነሱ ያልሆነ ካባ የለበሱ እንዲያውም የሰፋቸውን የሚያምር ወንበር የሚቆረቁራቸው ሰዎች ስላሉ ይሄን እንደ ማንቂያ ደወል እንወስደዋለን ነው ያልነውና ከዚህ አንፃር ነው በዚህ ታረምልን ለማለት ነው። አሁን የሰዓት ወጃ ሰምተን ከ5 ሰዓት በኋላ ብንመለስ ይሻላል። መልካም። አቢሲኒያ ባንክ ኤቲኤም እና የግብይት መከወኛ
ከሀበሻ ካርድ በተጨማሪ የዓለም አቀፍ ካርዶችን የዩኒየን ፔይ፣ ቪዛና ማስተር ካርዶችን ይቀበላል። አቢሲኒያ ባንክ የሞባይል የኢንተርኔት ባንኪንግ ይሰጣል። ከወለድ ነፃ አገልግሎት ለመስጠት የሚያስችለውን ፈቃድ ከብሔራዊ ባንክ አግኝቷል። በሁሉም ቅርንጫፎችም አገልግሎቱን ለመስጠት ዝግጅቱን በማጠናቀቅ ላይ ነው። በጥቃቅንና አነስተኛ ንግድ ሥራ ላይ ለተሰማሩ ነጋዴዎች የሚያገለግል ሙዳዬ አቢሲኒያ ተዘጋጅቶ በስርጭት ላይ ይገኛል። ዕለተ ቅዳሜ አሁን ከረፋዱ 5 ሰዓት ሆኗል። አብራችሁን ስለሆናችሁ እናመሰግናለን። አዲስ 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 ምዕራፍ 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 አዲስ ምዕራፍ አዲስ 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 ምዕራፍ። ውድ ቤተሰቦቻችን መርጣችሁ እያደመጣችሁን ስለሆነ ከልብ እናመሰግናለን። ኢትዮጵያውያን ስለ ቅጣው እጅጉ መረጃ ያገኙት በአብዛኛው ከኢትዮጵያ የመገናኛ ብዙሃን ነው። በውጭ ያሉ ኢትዮጵያ የመገናኛ ብዙሃንና እዚህ በአገር ውስጥ ያሉ ቴሌቪዥኖች፣ ሬዲዮኖች፣ መጽሔቶች ስለ ቅጣው እጅጉ የሚያወሩትን ነገር ነው ያመኑት። ይህን ነገር ለማረጋገጥ ደግሞ አንዳንድ ሰዎች ወደ ኢንተርኔት ገብተው ዊኪፒዲያን ሲያገኙ ዊኪፒዲያ ላይ ስለ ቅጣው እጅጉ ዶክተርነት፣ የናሳ ሳይንቲስትነት፣ ተመራማሪነት የሚያወሩ ነገሮች አሉ። ይህ ነገር እንዴት ነው በትክክል ትክክለኛ መረጃ ሊሆን ተደርጎ ሊታሰብ ይችላል? ዊኪፒዲያ ላይ የሚጻፉ ነገሮች ዊኪፒዲያ በዚህ በአካዳሚክ ኮሚኒቲ ውስጥ እንደ ትክክለኛ የመረጃ ምንጭ አይታይም። የትም ዩኒቨርሲቲ ውስጥ ይሄንን ነገር ከዛ አንድ ነገር አገኘሁ ብለህ ከየት አገኘሁ ስትባል ዊኪፒዲያ ነው ካልክ ከዛ ያን እንደ ትክክለኛ የመረጃ ምንጭ አይታይም። ምክንያቱም ማንም ሰው ዊኪፒዲያ ገብቶ የፈለገውን ሊጨምር የፈለገውን ሊቀንስ ኤዲት ሊያደርገው ይችላል። ለምሳሌ እኔ በቅጣው እጅጉ ጉዳይ ላይ ክርክር ከገባ በኋላ ስለ ቅጣው እጅጉ ታሪክ 11 ጊዜ ኤዲት ተደርጓል ዊኪፒዲያ ላይ የተጻፈው። መጀመሪያማ በቃ መጨረሻ የሌለ ብዛቱ ተቀንሶ 11 ጊዜ እኔ እንኳን መቼ መሰለኝ የዛሬ 6 ወር 7 ወር ነው 11 ጊዜ ኤዲት እንደተደረገ ማቀው። ማለት በፊት የነበሩ ፋክቶች እየወጡ እየተቆረጡ ወጡ። በፊት የነበሩ ኢንፎርሜሽኖች ፋክቶች ስላልሆኑ እሺ ከዛ ለዛ ኢንፎርሜሽኖች እየወጡ በጣም አንሳለች አሁን። ስለዚህ ማንም ሰው ኤዲት ያደርገዋል ያንን ነገር። አንድ ነገር ትክክለኛ ምንጭ ነው የምትለው ለምሳሌ ሰርቻለሁ ናሳ ካለ ናሳ ነው በቃ ትክክለኛ ምንጩ። ከዛ ከናሳ ውስጥ የሚያሳይ ማስረጃ ወይም ደግሞ ተምሬያለሁ ካለ የትምህርት ቤት ማስረጃ ነው ማግኘት እንደ ትክክለኛ የመረጃ ምንጭ የምታየው እንጂ ከሌላ ቦታ የሰማውን ለምሳሌ ዌብሳይት ላይ እኔ ዌብሳይት አቋቁማለሁ ጽፈዋለሁ ያንን ለሌላ ሰው ብታሳየው እኔ ከየት እንዳመጣሁት አንተ አታውቅም። ብዙ ሰው ዌብሳይት ላይ የታየ ነገር ትክክለኛ ነው ብሎ ያስባል። የተሳሳተ ነው። እስኪ አሁን ወደ ቅጣው እጅጉ የሳይንቲስትነት ጉዳይ እንመለስ። እስካሁን ድረስ ቅጣው እጅጉን ሳይንቲስት መሆናቸውን ነበር ብዙዎቻችን የምናውቀው። አሁን ደግሞ አንተ ቅጣው እጅጉ ሳይንቲስት አይደሉም፣ ሳይንስ ውስጥም አልሰሩም እያልክ ነው። ለዚህ ምን ያህል መረጃ አለ? ምን ያህል ርቀትስ ተጉዘሃል? ሳይንስ የሚሰራ ሰው ናሳ የሚስራ ሌላም ቦታ ይስራ፣ አንድ ሳይንስ የሚሰራ ሰው ምርምር ያደርጋል። ያንን የደረሰበትን የምርምር ጽሑፍ በታወቁ የሚሆኑ በሳይንስ ጆርናሎች ላይ ብቻ ፐብሊሽ ያስደርጋል። ፐብሊሽ ይደረጋሉ። ግዴታ ስራ ይሄ ነው። ኮንፈረንሶች ይኖራሉ፣ የሳይንስ ኮንፈረንሶች፣ እዛ ላይ
ይናገራል። ቅጣው ምንም አይነት በስሙ ፐብሊሽ የተደረገ የሳይንስ የምርምር ውጤት የለም። ምንም አይነት ጆርናል ላይ ይወጣ። መቼም ልብ አንጠልጣይ ነገር ነው እያነሳ ያለው ጋዜጠኛ ተስፋዬ ተሰማ። አሁን ደግሞ ስለ ዶክተርነታቸው እናውራ። እኛ እስካሁን ድረስ ቅጣው እጅጉን ዶክተር መሆናቸውን ነበር የምናውቀው። አንተ ደግሞ ዶክተር አይደሉም እያልክ ነው። ለዚህ መረጃ አለ? ይሄ አንድ ሰው ዶክተር ነው ዶክተር አይደለም የሚለውን ለማረጋገጥ በጣም ቀላል ነው። አንድ ሰው ዶክተር ከሆነ ለምሳሌ አሁንም ለቢኒያም የጠየቅነው ጥያቄ አባቴ 2 ፒኤችዲ አለው አለ። ኦኬ 2 ፒኤችዲ ካለው የት ትምህርት ቤት ተማረ? መቼ ነው የተማረው? የጻፈው ጽሁፍ ምንድነው? ፒኤችዲው ላይ የፒኤችዲ ዲዘርቴሽን ይባላል ማለት እሱን ጠየቅን። ምንም አላከልንም። አንድ ተማርኩበት ያለው ትምህርት ቤት ፒኤችዲ ያገኘ የተባለበት ትምህርት ቤት ኖርስትሮፕ የሚባል ዩኒቨርሲቲ ነው ካሊፎርኒያ ውስጥ ያለ። እዛ ትምህርት ቤት ውስጥ ፒኤችዲውን ሰርቷል ብሏል። ያ ትምህርት ቤት ተከፍቶ እስከሚዘጋበት ድረስ ተዘግቷል። አሁን ተዘግቷል። በነዛ በቆየባቸው 50 ምናምን ዓመታት ውስጥ ምንም አይነት ፒኤችዲ ፕሮግራም አልነበረውም። ሰጥቶ አያውቅም። ስለዚህ ትምህርት ቤቱ ራሱ የለውም ፒኤችዲ ፕሮግራም። ቅጣው እጅጉ ፒኤችዲ ወይም ዶክተር ማዕረግ አለኝ ይላሉ። ይሄንንም በድምጽ ሲናገሩ ሰምተናል። እስኪ እሱን እንስማና ወደ አንተ እንመለስ። አሜሪካ ማስተርስ ዲግሪ ፒኤችዲ የሚሉት ጣጣ አለ። እንደምታውቁት ወረቀት ተሰብስቧል። ያ ሁሉ ለአገልግሎትና ሰው በሙያ እግዚአብሔር በሰጠው መንፈስና አእምሮ ተዘጋጅተን ለማገልገል ነው። አለኝ የሚለው ነገር ለምሳሌ ፐብሊሽ ተደርጎ ፔፐር አልወጣም ምናምን እንኳን እንዳይል አንድ ሰው 5 ዓመት ብቻ ነው ያን ዲዘርቴሽን ማድረግ የሚችለው። የራሱ አድርጎ ማቆየት የሚችለው ፐብሊክ ሳይሆን ማቆየት የሚችለው። ካልሆነ ግን የግድ ፐብሊክ ማንም ሰው ፒኤችዲ አለ ካለ ዲዘርቴሽን የግድ አደባባይ ላይ መውጣት አለበት። ከሌለ የለም ነው። ትምህርት ቤቱ ካልታወቀ፣ የተመረቀበት ዓመት ካልታወቀ፣ የሰራው ነገር ካልታወቀ አንድ ሰው ዶክተር ነኝ ቢል ለራሱ ሊደሰት ይችላል ዶክተር ነኝ ብሎ። ማንም ሰው ግን በትክክለኛ ነገር ያን ቬሪፋይ ሊያደርግለት አይችልም። አንተ ለመፈለግ ሞክረ ነበር? ይሄ ዶክተር የሚያሰኘውን የዲዘርቴሽን የምርምር ውጤቱን ለመፈለግ ሞክረ ነበር? አሜሪካ ውስጥ ሁሉም ምርምር የሰሩ ወይ ዶክተር የሆኑ ሰዎች የምርምር ውጤታቸው ለህዝብ ይቀርባል። የእሳቸው የቅጣው እጅጉ የለም። አሁንም ደግሞ የምናገረው አለ የሚል ሰው ካለ ይምጣ። አንድ ሰው የፈጠራ ምርምር ሲሰራ የፓተንት ራይት የባለቤትነት መብት ያገኛል። ቅጣው እጅጉ ደግሞ የፈጠራ ባለቤት ነኝም ብለው ነበር። በተለይ ይሄ ጂፒኤስ በሚባለው ላይ እኔ ነኝ የፈጠርኩት የሚሉትም ነገር እንዳለ ሲናገሩ ተሰምቷል። በነገራችን ላይ ናሳ ብዙ ነገር ሰርቼ እግዚአብሔር ረድቶኝ 1-2 ኤሮስፔስ ሜካኒዝሞች እና የሳይንስ ኢንስትሩመንቶች መፈልሰፍ ወይም ኢንቨንት ማድረግ እዚያም ሮክዌል ኢንተርናሽናል ይሄ ስፔስ ሸትሉን እና የቦይንግ ስፔስ ሲስተምስ ዲቪዥን ደግሞ የተለያዩ የጠፈር መንኮራኩር ለሚሊተሪ ለሳይንስ በናሳም ውስጥ ማለት ነው። በእርግጥ የፈጠራ ባለቤት ናቸው። ፓተንትስ የባለቤትነት መብትስ አላቸው? ለምሳሌ ጂፒኤስን ሰርቻለሁ ብሏል። በጂፒኤስ ፈጠራ ላይ አለውበት ብሏል። በጂፒኤስ ፈጠራ ላይ ያሉት ሰዎች 3 ናቸው። 3ቱ ሰዎች ደግሞ የታወቁ ሰዎች ናቸው። እሱ የለበትም እዛ ውስጥ ምንም ነገር። በአሜሪካን የፓተንት ኦፊስ አለ አይደል? ይሄ የፈጠራ ባለቤትነትን የሚያረጋግጥ መስሪያ ቤት። እዛ መስሪያ ቤት ውስጥ ምንም አይነት በስሙ የተመዘገበ ነገር የለም። ምንም አይነት ለማጣራት ሞክራለሁ። ለማጣራት አንደኛ የሆነ ለአሜሪካን ሀገር ማወቅ ያለብን ነገር ዜጎች ኢንፎርሜሽን የማግኘት መብት አላቸው። በጣም ከባድ ሰው መሆን አያስፈልግም። የኢንፎርሜሽን ራይት አክት የሚባል ዜጎች ማምን እንደሰራ ለምሳሌ ናሳ ከሰራሱ መቼ እንደሰራ የት እንደሰራ ምናምን ሰው ጠይቆ የማወቅ መብት አለው። ምክንያቱም መንግስት የታክስ ፔየሮችን ገንዘብ ስለሆነ የሚጠቀመው ታክስ ፔየሩ ደግሞ ማን እየሰራ እንደሆነ ማወቅ መብት ስላለው ያንን መከልከል አትችልም። የፈጠራ ስራ እንደዛ ነው። አንድ ሰው ፈጠራ ስራ ካለው ያንን የፈጠራ ስራ ማን ነው የሰራው ተሰርቷል ወይ ከዚህ በፊት ብለህ ማንንም ሰው መጠየቅ ትችላለህ። በዛ መንገድ ምንም አይነት የፈጠራ ነገር የለውም። እሱ ብቻ አይደለም፣ እዛ የሚሰሩ ብዙ አበሾች አሉ።
እዛ ፓተንት ኦፊስ የሚሰሩ ከነዛ ውስጥ አንዳንዶቹ ወዳጆቼ ናቸው። አንደኛው አስማማው ይባላል፣ ያው ኢንጂነር ነው። አስማማው እንዳጋጣሚ እኔም ጋር ወዳጅ ስለሆነ ጠየቅኩት፣ በስሙ የተመዘገበ ፓተንት አለ ወይ ብዬ። የለው። ልክ ጭቅጭቅ የተፈጠረ ሰሞን ቢኒያም ራሱ በሌላ መንገድ ጠይቆት ነበር፣ በእኔ አባት ስም የተመዘገበ ነገር አለ ወይ ብሎ። የለም ብሎ ነግሮታል። ለራሱ እንዳጋጣሚ ሆኖ እኔም ማቀው እሱም የሚያቀው ሰው ስለነበር ማለት ነው። የለም ብሎታል። ሌላ አንድ በጣም ወዳጅ አለኝ። እሱም እዛው አሜሪካን ሀገር ፓተንት ኦፊስ ነው የሚሰራው፣ ዶክተር ጥጋቡ ይባላል። እሱም ጠይቄዋለሁ። የለም ምንም አይነት በስሙ የተመዘገበ የፈጠራ ነገር የለውም። ደግሜ የምናገረው ነገር በሳይንስ ውስጥ የፈጠራ ውጤት አለው፣ እንደዚህ የሚባል ፈጠራ አለው፣ ይሄው መረጃ ምን ሰው አሁን ማንም ሰው ካለ ያንን መረጃ ለማየት ምን ዝግጁ ነኝ። በነገራችን ላይ ብዙ ሰዎች ስለዚህ ስለ ዶክተር ቅጣው እጅጉ ደጋግመው ስለሰሙ በተደጋጋሚ በኢትዮጵያ የመገናኛ ብዙሃን ተደጋግመው ስለተነገረ ይሄንን ነገር ለመቀበል የሚቸገሩ ብዙ ሰዎች ገጥመውናል። እንደዚሁ እንደ ቀልድ ስናወራ ተሳሳችኋል የሚሉ ሰዎችም አሉ። አንተ ይሄንን አሁን ሰው ይቀበለዋል ብለህ ታምናለህ? ያው እንደነገርኩ ነው። ይሄ አንደኛ የሚጣፍጡ ውሸት ነው። የሀገር ሰው በጣም የታወቀ ሳይንቲስት ነው፣ ዓለም ያወቀው የናሳ ሳይንቲስት ነው ሲባል ደስ ይላል ለመስማት። ሁለተኛ ለረጅም ዓመት ይሄ ውሸት ሲወራ ኖሯል። እኛ እኮ ገና ህፃን ሆነን ስንሰማው የነበረው ነገር ነው። ማንም ሰው ነው ይሄን ጥያቄ ጠይቆ አያውቅም። ማንም ሰው ተጠራጥሮት የማያውቅም ይሄንን ነገር እና በድንገት አሁን አንድ ሰው መጥቶ ይሄንን ነገር ሊያፈርሰው ሲፈልግ ከባድ ነገር ነው። ዞሮ ግን እውነት ነው። ሊመርህም ይችላል፣ ደስ ሊልህ ይችላል። እውነት ስለሆነ ያለውን ፋክት ግን ማውራት የግድ ያስፈልጋል። እኔ ከሱ በተጨማሪ ትክክል አይደለም የምለው ሚዲያው እንደዚህ አይነት ነገሮችን ሲያደርግ እያጣራ መስራት አለበት። ማህበረሰብን ማወናበድ የለበትም። ይህን ያህል ዓመት እየደጋገሙ በተለያየ መንገድ ሲወጣ አንድም ሰው እንኳን ማረጋገጫ ምናምን አልጠየቅም። ልጃችንን የሰራው ሰው ሲነግረኝ ለምን መጀመሪያው እንዲህ አይነት ነገር ውስጥ ለምን ገባ ስለው ያ ልቦለዱ በትክክል መረጃው ስላልነበረው ልቦለዱን የጻፈው ሰው በትክክል እንዴት አልሰራውም ታሪኩን ብለን እንደ ቤተሰብ ተቆርቋሪነት ተሰምቶ ያንን የበለጠው የቅጣውን ሳይንቲስትነት ለማሳየት ነው ያወጣነው ብሏል። ያ ደግሞ ወጥቶ መታየት ከጀመረ በኋላ ቢኒያም ኖ እኔ ነኝ እንደውም ትክክለኛ መረጃ አለኝ፣ የበኩር ልጅ ነኝ፣ መረጃዎቹ እኔ ነኝ ያለሁት እና ልጃችን የሚለው ዶክመንተሪ በበቂ ሁኔታ አይደለም የገለጸው ሳይንቲስትነቱ ሌላ መግለጽ አለብን ደግሞ ተብሎ ለሌላ ዶክመንተሪ ነው ራሱ ያለበት። ያ ውሸት የመጀመሪያው ውሸት ንግግር ሚዲያ ላይ ዜና ሆነ። ዜናው ልቦለድ መጽሐፍ ተጻፈበት። ልቦለድ መጽሐፉን ማስተካከል ተብሎ ዶክመንተሪ ተሰራ። ልጃችን ደግሞ በቂ አይደለም ተጨማሪ ደግሞ ያስፈልጋል ተብሎ እኔ ደግሞ ያንን እንደሰራ ደግሞ ተፈልጌ መጣሁ ማለት ነው። ስለዚህ አሁን አንተ እያልክ ያለው መገናኛ ብዙሃን ኃላፊነታቸውን በአግባቡ አልተወጡም። እንደዛ ነው የምለው። እኔ ምንድን የምለው ይሄ ውሸት መሞት አልቻለም፣ እስካሁን ቀጥሏል። የሆነ ቦታ ላይ መቆም ነበረበት፣ ድሮውኑ መቆም ነበረበት። ይህን ያህል ዓመትም መሰረጫጨት አልነበረበትም። ያም ሆኖ ግን ይህንን ነገር ለማስቆም ወይም ደግሞ ለማረጋገጥ ጋዜጠኛም ይሁን ከደራሲም ይሁን ዶክመንተሪ የሚሰራም ሰው ቢሆን ከፋክቱ ጋር የተገናኘ ማስረጃ መጠየቅ ግን ግዴታው። እኔ እኮ ልጁ በዛው ልማድ ነው የመጣው ለኔ ዶክመንተሪ እንደገና ተጨማሪ ውሸት እንድሰራለት ነው የመጣው። ብር ይከፍለኛል እንደገና ታላቁ የናሳ ሳይንቲስት ዶክተር ቅጣው እጅጉ እንድልለት ፈለገ። እኔ እንደዛ አልሰራም አልኩ። ካልሆነ አልሆነም ነው። ለምንድን ነው እኔ ያንን ሳላጣራ የምሰራው? ለምን ማህበረሰቡን ሳወናብደዋል? ስለዚህ ሰዎች ይሄ ነገር በቀላሉ ይቀበሉታል አይቀበሉትም? የማይቀበሉ ሰዎች ይኖራሉ፣ የሚቀበሉትም ሰዎች ይኖራሉ። ቁም ነገሩ ግን እውነት እስከ መጨረሻው እውነት ስለሆነ ይሄ ጥያቄው የፋክት ጥያቄ ነው ወይስ አይደለም? የኦፒኒየንም ጥያቄ አይደለም። ቢሆን ምናምን የምትለው ነው ወይስ አይደለም ነውና ለምታውቀው ኢንተሌክቹዋል ዲስከሽን ነው። ኢንተሌክቹዋል ዲስከሽን ደግሞ የሚያስፈልገው ማስረጃ አለ ወይ፣ ምክንያታዊ ነው ወይ፣ ሎጂካል ነው ወይ ነው። ብትቆጣ ብትናደር ስሜት ተነካምን እሱ ኢሞሽናል የሆነ ኮንፍሮንቴሽን ሳይሆን ራሽናል ዲስከሽን ነው። በዛ በራሽናል ዲስከሽን ሰው ሳይንቲስት ነው ወይ ማስረጃ አምጡ ብቻ ነው ጥያቄው።
እንዳልከው ነው። እኛም ይሄ አንተ ፌስቡክ ላይ ያለውን ክርክርና ውይይት ካየን በኋላ ሰዎችን ለማናገር ሞክረን ነበር። ብዙዎቹ የሚያውቁት ነገር እንዳለ ቅጣው በዚህ አይነት በናሳ ውስጥ አልሰራም የሚባል ወሬ እንደሰሙ ግን ይሄንን ነገር በፊት ለፊት ለመናገር እንዳልደፈሩ አይተናል ብዙዎቹ። በመጨረሻ ዶክተር ቅጣው እጅጉን በዚህ ሁኔታ ታሪካቸውን ስናነሳ በአሜሪካን ሀገር ሆኖ በአገር ውስጥ የሚኖሩ ኢትዮጵያውያን አንድ ነገር ወደ ጭንቅላታቸው ሊመጣ ይችላል። እንደው የኛ ምሁሮች አሉ የሚባሉት ምሁሮች የነሱን ታሪክ ውሸት ይሆን እንዴ ብለው ሊያስቡ የሚችሉ አሉና ከዚህ አንፃር እስኪ ምን ትላለህ አንተ? በአሜሪካን ሀገር በጣም የተማሩ ሰዎች አሉ ኢትዮጵያውያን፣ በጣም ትልልቅ ዩኒቨርሲቲ የሚያስተምሩ በጣም ሳይንስ ውስጥ ትልልቅ ቦታ ያላቸው ሰዎች አሉ። በጣም ምንም አይሉ፣ አደባባይ ላይ የማይወጡ፣ ራሳቸውን አይሸጡ። እኔ በሚገርም ሁኔታ ዶክተር እንትና እንኳን ተብለው አይጠሩም። ትልልቅ ስራ እየሰሩ ሎ ፕሮፋይል ናቸው። ግን ብዙዎቹ ሰዎች ያው ሳይንሱ ላይ ምናምን ነው ፎከስ ማድረግ የሚፈልጉት እንጂ እንደዚህ አይነት ራሳቸውን የመሸጥ ነገር ላይ ምናምን የሉ። ይሄ ነገር ውሸት ነው ማለት ሌሎች ሰዎች የሉም ማለት አይደለም። ሌሎች ሰዎች አሉ፣ ግን ሌሎቹ ሰዎች ራሳቸው ላይ አይደለም ኢንቨስት የሚያደርጉት። ዋናው ሳይንሱ ላይ ነውና እኔ እንደውም መዳበርም ያለበት እውነት እንደዛ ነው ይመስለኝ። ሳይንቲስት መሆናቸው ጥሩ ነው፣ ለራሳቸውም ጥሩ ነው፣ ለሀገርም ጥሩ ነው፣ ለሁሉም ሰው ጥሩ ነው። ግን በየቦታው ደግሞ አደባባይ ላይ እየወጡ ሳይንቲስት መባል የለባቸውም። እንደ ኖርማል ኑሮ መኖር ነው ያለባቸው። ምንም ሳይሆን ደግሞ ነኝ እያሉ መታገል እሱ ደግሞ የበለጠ የሚያሳዝን ነገር ነው። የሀገራችን የመገናኛ ብዙሃን ይሄን ነገር በተደጋጋሚ ዘፍነውታል፣ ዘምረውለታል። እንደው የውጭ የመገናኛ ብዙሃን ወይም ጋዜጦች ወይም መጽሔቶች ስለ ቅጣው እጅጉ ሳይንቲስትነት፣ ዶክተርነት፣ የናሳ ተመራማሪነት የጻፉት ነገር አለ? ምንም ነገር የለም። ምንም ማለት ነው። እሱ እንግዲህ አስብ የ$20 ቢሊዮን ፕሮጀክት መርቷል። ለምሳሌ አሁን የ$8 ቢሊዮን ፕሮጀክት አሁን አለ አይደል? ይሄ ጄምስ የሚባለው ቴሌስኮፕ በየጊዜው ዜና ነው። ኮንግረስ ውስጥ ራሱ በጀቱ በዛ መቆም አለበት ይሄ ፕሮጀክት ምናምን በጣም ብዙ ጭቅጭቅ አለው። በጣም ሰው የሚሰማው ወሬ ነው። እነማን እንደሚኖሩት ይታወቃል። ቅጣው $20 ቢሊዮን ፕሮጀክት መርቷል። የ$20 ቢሊዮን ፕሮጀክቱ እኮ ምን እንደሆነ የማይታወቅ ዜናም ተሰርቶለት አያውቅም። የሰራውም ሰው ስሙ የለም። ምንም አይነት ቅጣው እጅጉ የሚባል ሳይንቲስት አለ ተብሎ በምንም አይነት የውጭ ሀገር ሚዲያ ወጥቶ አያውቅም። እሺ ቢኒያም ቅጣው አባቴ ኤልኤ ታይምስ ጋዜጣ ላይ ወጥቷል ብሎ ፌስቡክ ላይ ይገልጻል ያለው ኤልኤ ታይምስ ላይ ወጥቷል ብሎ ቢኒያም የሚናገረው ነገር ትክክል መሆኑን አረጋግጠሃል ወይስ ውሸት መሆኑን አረጋግጠሃል? እሱ ሲሞት እዛ ጋዜጣው ላይ የቀብር ጥሪ አለ አይደል? የቀብር ጥሪ ይሄ ከፍለ የምታወጣው አባቴ በዚህ ቀን ተወልዶ በዚህ ቀን ሞተ ቀብር ድረሱ ነው። ምንም አይነት ጋዜጣው ላይ ሪፖርተሮች የሉበትም፣ ኤዲተሮች የሉበትም፣ ምንም አይነት ፒር ሪቪው የለውም። ዝም ብሎ ይወጣል። የቀብር ማስታወቂያ ነው። እኛ የምንለው በጋዜጣ ወጣ ማለት የጋዜጣው ሪፖርተር ሰርቶት ኤዲት ተደርጎ ይወጣል ወይ? የለም። የቀብር ጥሪውንማ ከፍሎ ነው ያስደረገው። ከዛ ውጭ ያለው ሌላ ነገር የለውም። ይሄንን ነው ሰው ሆነ አባቴ ጋዜጣ ላይ ወጥቷል የሚለው አንድ ማስረጃ የውጭ ሀገር መጽሔት፣ የውጭ ሀገር ቲቪ ስለሱ የሰራው አንድ ነገር ማምጣት የሚችል ሰው ካለ አሁንም ለመቀበል ዝግጁ ነኝ። አንድ ነገር የለውም። በጣም የሚገርም ነው። ጋዜጠኛ ተስፋዬ ተሰማ አንዳንድ ጊዜ ከዚህ ከናሳ ጋር በተያያዘ የሚወሩ ነገሮች አሉ። በተለይ በቀዝቃዛው ጦርነት ጊዜ የምዕራቡን ዓለም የምትመራው አሜሪካና የምስራቁን ዓለም የምትመራው ሶቪየት ህብረት ተመራማሪዎቻቸው እንዳይጠለፉባቸው ወይም እንዳይታገቱባቸው ታላላቅ ተመራማሪዎችንና ሳይንቲስቶችን ስማቸውንም ታሪካቸውንም የመደበቅ እና ማንነታቸው እንዳይታወቅ የማድረግ ነገር ነበር ይባላል። በቀዝቃዛው ዓለም ጦርነት ወቅት የተደበቀ ነገር እኮ የተደበቀ ነው። አንተ አደባባይ ወጥተህ የማርስ ሰርፌስ እና ሰብ ሰርፌስ ኤክስፕሎሬሽን ቺፍ ሳይንቲስት ነኝ ካልክ ሚስጥርነቱ አልቆለታል። በናሳ ውስጥ የሚስጥር ስራዎች ይሰራሉ፣ አሁንም ይሰራሉ፣ በፊትም ይሰራሉ። እነዛ የሚስጥር ሚሽኖች ሚስጥር ስለሆኑ ሚስጥር ሆነው ይቀራሉ። ይሄኛው እኮ የሚስጥር ጥያቄ አይደለም። የማርስ ሰርፌስ እና ሰብ ሰርፌስ ኤክስፕሎሬሽን ቺፍ ሳይንቲስት የሆነ ሰው ፖዚሽን ነው። በፖዚሽኑ እንኳን ለመገኘቱ ነው እኮ ችግሩ እኮ። እዛ ግቢ ውስጥ መግባቱን እንኳን እኮ የሚያሳይ ነገር የለም። ለጉብኝት እንኳን ከ1961 ጀምሮ ለጉብኝት እንኳን ገብቶ አያውቅም ናሳ ውስጥ ማለት ነው። ናሳ ውስጥ ጄፒኤል ነው የሰራው ብሏል ልጁ። ጄፒኤል ውስጥ ተቀጣሪ አይደለም፣
ለጉብኝት እንኳን ባጅ ወጥቶለት ገብቶ ያውቃል ተብሎ ተጠይቋል። ለጉብኝት ገብቶ ያውቃል። ስለዚህ ሚስጥርነቱ ኦሬዲ አንተ አደባባይ ላይ ካወራው ሚስጥር አይደለም። ሁለተኛ ደግሞ የሚስጥር ሚሽኖቹ ምናምን እኮ ሚስጥር ሊሆኑ ይችላሉ። ፖዚሽን እኮ ነው ይሄ። በዛ ፖዚሽን ላይ ሰርቷል አልሰራም ራሱ ተናግሯል አይደል? የተናገረውን ብቻ ነው ቼክ ያደረገው። ስለዚህ የለም ማለት ነው። አንድ ነገር ደግሞ ሳይኖር ሚስጥር ስለሆነ ነው ብለህ ራስህን ለማሞኘት መሞከር የለብህም። በቃ የለም ብቻ ነው መልሱ የሚሆነው። ይሄ የፋክት ጥያቄ ስለሆነ ማለት ነው። ምናልባትም አንዳንድ ሰዎች ይሄንን ጉዳይ አሁን ዛሬ ሲሰሙት ለረጅም ዘመን የተነገራቸው ነገር የሚቀይርና የተሳሳተ ነው የሚል ነገር ሰምተው ቅጣው እጅጉ ናሳ ውስጥ አልሰሩም፣ ሳይንቲስትም አይደሉም፣ ዶክተርም አይደሉም የሚለውን ነገር ሲሰሙ ቅጣው ፖለቲካ ውስጥ ስለገቡ ስማቸውን ለማጥፋት የተደረገ ሙከራ ነው ብለው የሚያስቡ ሰዎች ሊኖሩ ይችላሉና ምን ትላለህ? ይሄ ነገር ከፖለቲካ ጋር ማያያዝ በጣም ከባድ ነገር ነው። እኔ ሲጀመር የምንም ፖለቲካ ደጋፊም አይደለሁም ተቃዋሚም አይደለሁም። ፖለቲካ እንኳን ካወራው እንደ ዜጋ ነው የማወራው። ዜጋ ነኝ፣ አገሬ ይመለከተኛል። እንደማንም ሰው አስተያየት መስጠት መብቴ ነው። እንደ ጋዜጠኛም ይሁን እንደ ዜጋ ማውራት እችላለሁ። ያሙ እኔ በኢትዮጵያ ፖለቲካ ያለኝ አመለካከት 90 ሚሊዮን ሰው አንድ አይነት የፖለቲካ አመለካከት ዩኒፎርም የሆነ የፖለቲካ አመለካከት ይኖረው ብሎ መታገል ሞኝነት ነው። የተለያየ የፖለቲካ አመለካከት ሰዎች ሊኖራቸው ይችላል። ከዚህ መንግስት የተለየ አመለካከት ያላቸው ሰዎች አሉ። እነዛ ሰዎች ለሀገር ጠቃሚ ናቸው ብዬ ነው የማምነው። ሌሎች በተለያየ መንገድ ለዛ ሀገር ይጠቅማል ብለው ከዚህ መንግስት የተለየ ሐሳብ የሚያስቡትን ሰዎች እኔ እንደ ጠላት አላይም። ጥሩ ነው፣ ፖለቲካ እንቅስቃሴ በዛ መንገድ ነው የሚሰፋው የሚያድገው ብዬ ነው የማምነው። ቅጣውን በዛ መንገድ ለሀገሩ በፖለቲካ ባደረገው አስተዋጽኦ ወይም ባደረገው ሙከራ እኔ አድናቂው ነኝ እንጂ ከዛ ጋር ምንም የተገናኘ ነገር የለኝም። በፖለቲካን በተመለከተ ደግሞ እኔ ለምሳሌ ከአሜሪካን ሀገር ከነ ዶክተር ብርሃኑ ኢንተርቪው አድርጌያለሁ። 50 ጥያቄ ጠይቀዋለሁ ዶክተር ብርሃኑ እና ዶክተር ዲማን ከሁለት ሰዓት በላይ ኢንተርቪው አድርጌያቸው አውቃለሁ። በነዛ ጥያቄዎች ውስጥ አንድም ቦታ ላይ ዶክተር ነው ወይ ዶክተር አይደለም ወይ ብዬ ዶክተር ብርሃኑ ጠይቀው አላውቅም ከዛ ከ50 ጥያቄ ውስጥ። ምክንያቱም ነው ዶክተር ነው ፕሮፌሰር ነው። ይሄ የተረጋገጠ ነገር ስለሆነ ማለት ነው። እነሱም ተቃዋሚ ፖለቲከኞች ናቸው አይደል? እነሱንም እኮ በዚህ ሎጂክ የምትሄድ ከሆነ እነሱም ዶክተር አይደሉ ብያልኩ ነው። የነሱ መሆናቸው ስለተረጋገጠ የፖለቲካ ጥያቄ መጠየቅ ስፈልግ የፖለቲካ ጥያቄ ጠይቃለሁ እንጂ የዶክተርነታቸውን ጥያቄ አልጠይቅም እዚህ ላይ እና የማይገናኝ ነገር ነው። እኔ የፖለቲካ አቋሙ መብቱ ነው፣ ለሀገር ደግሞ ይጠቅማል ብሎ ካሰበ ጥሩ ነው ብዬ ነው የማምነው። እንዳልከውም ወደዚህ ጉዳይ የገባኸው የዶክተር ቅጣው እጅጉን ዶክተርነትና ሳይንቲስትነት ለማረጋገጥ ፈልገህ ወይም አቅደህ የገባህበት ነገር አይደለም። ጉዳዩ ራሱ ወደ አንተ መጥቶ ስትፈትሸው ያገኘኸው እንጂ ይሄን ነገር ለማረጋገጥ ሞክረህ እንዳልገባህም ነው የተናገርከው። አንተ ባለህ መረጃ ቅጣው እጅጉ ምንድናቸው? ያው አሁን ሰሞኑን በደረሰን ኢሜል መረጃ ይሄ የተዘጋው ትምህርት ቤት ውስጥ የመጀመሪያ ዲግሪ አለ፣ ከዛ ማስተርስ ደግሞ ማኔጅመንት አለ። የመጀመሪያው ዲግሪ የኢንጂነሪንግ ነው፣ ከዛ ማስተርስ ደግሞ ማኔጅመንት። እነዛም ሰዎች ግን ፒኤችዲ ያለው ወይ ብለን ጽፈልላቸው ነበር። ፒኤችዲ የለውም እዛው ትምህርት ቤት ፒኤችዲ ያለው የተባለው ትምህርት ቤት ዞሮ ትምህርት ቤቱ የፒኤችዲ ፕሮግራም አልነበረውም፣ ግን ሰዎቹ ያንን ሰጥተውናል። እና ያንን መረጃ ያው ፌር ለመሆኑ እንጂ ነገሩን በቀላሉ ማግኘት የሚቻልም አልነበረም። ትምህርት ቤቱ ተዘግቷል፣ ሪካርዱን ማግኘት አይቻልም ምናምን። ፌስቡክ ላይ ዶክተር መሐሪ የሚባሉ ኢትዮጵያዊ የለጠፉት አንድ ዶክመንት ላይ የቅጣው እጅጉ ስም ተጠቅሷል። አንዳንድ ሰዎች ይሄ ነገርን እንደ መረጃ እየጠቀሱት ቅጣው እጅጉ ናሳ ውስጥ ሰርቷል የሚል አስተያየት ይሰጣሉ። ይህ ማስረጃ ሊሆን ወይም መረጃ ሊሆን ይችላል? ያው ይሄ መረጃ በዶክተር መሐሪ ብቻ ሳይሆን ሌሎችም ሰዎች ያገኙት መረጃ ነው እና እዛ ውይይት ላይ ገብቶ ተለጥፏል። ቁም ነገሩ ምንድነው? ይሄ ጽሁፍ ብራያን ሃሚልተን የሚባል ሳይንስ የሚሰራ ሰው የጻፈው ጽሁፍ ነው፣ የምርምር ጽሁፍ ነው። በዛ የምርምር ጽሁፍ ላይ ብራያን ሃሚልተን ራሱ ሲጀበር የናሳ
ሰራተኛ አልነበረም። የናሳ ሳይንቲስት አይደለም። ሳይንቲስት ነው፣ የሳይንስ እንትን ነው፣ ግን እሱ ናሳ ውስጥ የሰራ የናሳ ሳይንቲስት አይደለም። እሱ ስፔሪ ፍላይት ሲስተምስ የሚባል ድርጅት አሪዞና ውስጥ ያለ ድርጅት አለ። እዛ የሚሰራ ግን ኮንትራክተር ሆኖ ከናሳ ጋር ሰርቷል። ናሳ ለነሱ ሰጥቷቸው ማለት ነው። አሁን ዋናው ሳይንቲስቱም ጸሐፊውም ሰው ይሄ ሰው ነው። ይሄ ሰው በዛ ጽሁፍ ውስጥ ቅጣው እጅጉ እንደዚህ አይነት የሳይንስ አስተዋጽኦ አድርጓል ብሎ የጠቀሰው ነገር የለም። ምንም ነገር እውቅና አልሰጠውም። አቴንሽን ተብሎ ብቻ በኮንትራክተር ሪፖርቱ ላይ ስሙ ተጠቅሷል። ከዚህ ውጭ ግን በዛ ምርምር ውጤት እንኳን ራሱ ላይ ይሄን አስተዋጽኦ አድርጓል አልተባለም። የምርምር ውጤቱን ባለቤት ሌላ ሰው ነው። ኢቭን በዛ በምርምር ውጤት ውስጥ ይሄንን አድርጎልኛል ብሎ ሜንሽን ያደረገው ነገር የለውም። ይሄ ማለት ይሄ አቴንሽን የሚለው ነገር ይሄ ዲስትሪቢዩሽን ሊስት እንደሚባለው ወይም የመጽሐፌ ይሄ ህትመቴ ይድረስ አንብበው እንደማለት እንጂ ሌላ ምንም ነገር የለውም። ጋር የተያያዘ ነገር የለውም። ሳይንስ ማሰራም እሱም ኦተር አይደለም ለዛ ነገር። ያ የጻፈውም ሰው በዚህ በሰራውት ምርምር ውጤት ላይ ቅጣው አለበት ብሎ እውቅና የሰጠው ነገር የለውም። ብቻ ከቅጣው እጅጉ ጋር በተያያዘ ከናሳ ጋር በተያያዘ ህትመት ውስጥ ስሙ የተጠቀሰባት አንዷ ነገር እቺ ብቻ ናት። አንዷና ብቸኛዋ ናት። ሁላችንም እኔ ዶክተር መሐሪ ወዳጄ ነው፣ ሌሎቻችንም ሁሉም ሰው ያውቃል ያ ጽሁፍ ምን እንደሆነ ማለት ነውና የተለየ ነገርን ምንም ማለት አትችልም። ሁላችንም በዛ መንገድ ነው የምናውቀው ነገሩ ማለት ነው። እሺ ጋዜጠኛ ተስፋዬ ተሰማ ቅድምም ነግረናል። ናሳ ውስጥ የሚሰሩ ኢትዮጵያን ተመራማሪዎች ዶክተሮችና ሳይንቲስቶች አሉ እና እነሱንም ታውቃቸዋለህ። እነዚህ ሰዎች ለዚህ ዶክመንተሪው ላይ ወጥተው ምስክርነት እንዲሰጡ ተጠይቀው እምቢ ብለዋል። ለምንድን ነው እነሱ ወጥተው ፊት ለፊት ይሄንን ሊናገሩ ያልፈለጉበት ምክንያቱ? እንደነገርኩ ያው እነሱ ዋና ስራቸው ሳይንስ መስራት ነው እንጂ እዛ ሳይንስ ውስጥ እንትና ሰርቷል እንትና አልሰራም እያለ የግለሰብ ታሪክ የማውራት ይሄ የነሱ ስራ አይደለም። ይሄ ስራ እኮ በዋነኝነት የጋዜጠኛ ስራ ነው። ፋክትን ቼክ ማድረግ፣ የተነገረውን ነገር ቬሪፋይ ማድረግ የጋዜጠኛ ስራ ነው እንጂ ሳይንስ የሚሰራ ሰው አይደለም። ስለዚህ ያረቅጣው አልሰራም ምናምን ብለው የማይመለከታቸው ነገር ውስጥ አይገቡም። እነዚህ ሰዎች በጣም ቢዚ ሰዎች ናቸው፣ በጣም ፕሮፌሽናል የሆኑ ሰዎች ናቸውና እንዲህ አይነት እንትን ውስጥ መግባት አይፈልጉም። ሁለተኛ ነገር ደግሞ እንደሚመስለኝ ማለት ነው በእነሱም የሚያምርም አይመስለኝም። የሥራ ፉክክር ይመስላል። ያም ሆኖ ግን በዚህ ምክንያት ይሁን በዋነኝነት ግን ያው ይሄ የኛ ስራ ነው ብለው አሉ። ያንን ማረጋገጥ ያለበት ሚዲያው ነው። አሁን መጠየቅ ያለበት ነኝ ያለው ሰው ነው ወይ ራሱን ማረጋገጥ ያለበት። ዶክመንተሪ ይሰራል ሰው ነኝ ብሏል አይደል? ማስረጃ አለው ወይ? የኢትዮጵያ ቴሌቪዥን ነው ብሏል፣ ማስረጃ አለው ወይ? ልጁ ነው ብሏል፣ ማስረጃ አለው ወይ? ለምን እነሱ አይጠይቁ? ተጠያቂው ሰውየው የለም ግን የሱ ቲፎዞች እነሱ ናቸው፣ የቅርብ ሰዎች ነን ብለዋል። ያሳዩን አንድ ማስረጃ ከሳይንስ አንድ፣ ከዶክተርነቱ አንድ፣ ከናሳ መስራቱ ጋር አንድ፣ ከፕሮጀክቶቹ ጋር አንድ፣ ፓተንት አለኝ ይፈጠራል ከዛ ጋር አንድ። እንደዛ ነው። እነዚህ ሁላ ነገሮች ምንም መረጃ የላቸውም። ምንም ነገር የለውም። ፓተንት ኦፊስ ነው ደውያለሁ የላቸውም። ናሳ ደውያለሁ የላቸውም። ደብዳቤ ጽፌያለሁ የላቸውም። ምንም ነገር ከልጁ ጋር ተጻጽፌያለሁ። የምትፈልገውን ጻፍና ላክልኝ አለኝ። ስለ ዶክተርነቱ ይሄን ፈልጋለሁ፣ ስለ ናሳ መስራቱ ይሄን የለውም። ዶክመንተሪ ሰራለ ሰው የለውም። ዶክመንተሪ ሲሰራ ምስክር አገኘሁ ያላቸው ዶክተር ጌታቸው መካሻ ዶክተር መሆኑን አያውቁም። ሳይንስ ናሳ ውስጥ ተቀጥሮ ሳይንስ መስራቱን አያውቁም። የቱ ጋር ነው ማስረጃ ያለው? ረጅም ዓመት መወራቱ፣ በተደጋጋሚ መወራቱ፣ በሚዲያ መወራቱ እኮ ውሸትን እውነት አያደርገው። ውሸቱ የሆነ ቦታ መቆም አለበት እኮ እና የኢትዮጵያ ሕዝብ ደግሞ እውነቱን የማወቅ መብት አለው። እኔ ደግሞ ያንን መስራት ግዴታዬ ነው። ሙያዊ ግዴታዬ ነው። ስለዚህ የሆነ ቦታ መቆም አለበት። ለምን ሰዎች ይጭበረበራሉ? እና እኔ እሱ ሲሞት ነገሩ ቢቆም ጥሩ ነበር። ከሞተ በኋላ እኮ መጽሐፍ የተጻፈለት፣ ከሞተ በኋላ ነው ዶክመንተሪ የተሰራለት፣ ከሞተ በኋላ ነው እንደገና አሁን ደግሞ ሊሰራለት የመጣው። መቼ ነው የሚቆመው ይሄ ነገር? ሌላም ሰው ራሱ መማር አለበት። የጊዜ ጉዳይ ነው እንጂ ሰዎችን ዋሽተው ረጅም ጊዜ ቢቆይ ማለት ነው ውሸትነቱን መታወቅ አለበት። እውነተኞቹ ጸጥ ብለዋል። ምንም የሌለው ይጮሃል። ምንድነው እንደዚህ አይነት ነገር? ትክክል የሰሩት ማጮህ ባያስፈልግም በቃ ትክክል ሰርተዋል።
ትክክል ያልሰሩ ደግሞ በውሸት ለምን እንደዛ ይሆናሉ? እንደው እዚሁ ባህል ራሱ መቅረት አለበት። እውነት ነው፣ ትክክል ነው። ሀቅ መውጣት አለበት። ከህዝብ እየተደበቁ የተለየ ካባ ለብሶ ታላቅ መሆን አይቻልም። ፋክት በብዙ ሰው አይወሰንም። ረጅም ጊዜ ቢወራ ብዙ ሰዎች ቢያወሩትም እውነት ካልሆነ እውነት አይደለም ማለት ነው። ማናመነኝ አላመነኝ አይደለም። እኔ ጋዜጠኛ ነኝ። የኔ ስራ ሰዎች ያወሩትን ነገር ቬሪፋይ ማድረግ ነው። ከሰሩ ነው። የሰራ ሰው እኮ አሁን የተባለው ሰው ዶክተር ከሆነ ሳይንቲስት ከሆነ እንደተባለው ነገር ከሆነ ለኛ ለሀገራችንም ኩራት ነው። ጥሩ ነው እንደዚህ አይነት ሰው አይደለም እና እንኳን ባለው ደረጃ እኛን ቢያስጠራን፣ ባለው ደረጃ ሳይንስ ውስጥ ቢኖር፣ ባለው ደረጃ ናሳ ውስጥ ታዋቂ ቢሆን፣ ባለው ደረጃ ትልቅ ፕሮጀክት ቢመራ ለሀገርም ኩራት ነው። ከዛ ጋር መጣላት እኮ እብደት ነው ከዛ እውነት ጋር። ያ ነገር ግን ውሸት ከሆነ ቢጣፍጥም እንኳን እየመረረን እውነቱን ነው ማወቅ ያለብን። ሌላም ሰው መማር አለበት። በቃ ውሸት ከሆነ ለተወሰነ ጊዜ ልትሄድ ትችላለህ፣ የሆነ ጊዜ ግን ሰዎች ሊነቁብህ ይችላሉ። እና በሌለ ነገር እንደዚህ አይነት ባህል አለ አሁን የመጣ ባህል። ለዛም መሰበር ጥሩ ነው ብዬ ነው የማስበው። ጋዜጠኛ ተስፋዬ ተሰማ ጊዜን ሰውተህ በሙያ የሚጠበቅብህን የሙያ ግዴታ ለመወጣት ብዙ ጥናትና ምርምር አድርገህ ይህን ነገር ለህዝብ በማቅረብህ በአዲስ ምዕራፍ ስም ከልብ እናመሰግናለን። ተጨማሪ ቃለ ምልልስ ካስፈለገንም በድጋሚ እናገኛለን። ለአሁኑ ግን ከልብ በጣም ከልብ እናመሰግናለን። አዲስ 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 ምዕራፍ 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 አዲስ ምዕራፍ እንግዲህ ከፕሮግራማችን ተመልሰናል። ቀደም ሲል ባልደረባችን ኤርሚያስ ፋንታሁንና ጋዜጠኛ ተስፋዬ ተሰማ በተለይ ከዶክተር ኢንጂነር ቅጣው እጅጉን በተመለከተ ሰፋ ያለ ውይይትና ጥያቄና መልሶች ነበሩ ቀደም ሲል የቀረቡት። እኛ ደግሞ በመሐልም የተለያዩ አስተያየቶችንም በውስጥ መስመር እየተቀበለን ነበረ። አሁን ግን ከዚህ ሰዓት ጀምሮ ፕሮግራሙን አዳምጣችሁ ሐሳብና አስተያየት ካላችሁ እናስተናግዳለን። ቢኒ ኤርሚ የምትሉት ነገር ካለ በዚህ ጉዳይ ላይ? ኤርሚ እንግዲህ ያው ይሄ ፕሮግራም መጀመሪያውኑ ስንዘጋጅበት 3 ወር ሆናል። ጋዜጠኛ ተስፋዬ ተሰማን ስናናግረው ከ3 ወር በላይ እኛም ደክመናል። ጉዳዩ ረጅም ዓመት የቆየ ስለሆነ ለህዝብ ለማቅረብ የተሻለ መረጃ ለማቅረብ ተስፋዬንም በተለያየ መልኩ ነው የጠየቅነው እንደሰማችሁት የአህዱ ቤተሰቦች። ነገር ግን ይሄ ስሜታዊ ሊያደርግ ይችላልና ለብዙዎቹ ስለዚህ ተስፋዬ ተሰማ መረጃ ይዞ እንደመጣ አሁንም ክቡራን የአህዱ ቤተሰቦች እናንተ መረጃ ማስረጃ አለን እምትሉ ካላችሁ እድሉን እንሰጣችኋለን፣ እንነጋገራለን። ዋናው ነገር ለሀገራችን፣ ለህዝባችን፣ ለሁላችንም የሚጠቅም ነገር ይዘን እንምጣ በሚል ጉዳይ ነው የተያየን ያለው። እንግዲህ ምንድነው ተስፋዬ ተሰማ ነገሩን ጠቅለል አድርጎ ተነግሮታል። በአጠቃላይ የውይይቱን ሐሳብ ጠቅለል ለማድረግ ጋዜጠኛ ተስፋዬ ተሰማ ወደዚህ ጉዳይ ላይ ፈልጎ ሊመረምር የገባበት ነገር አይደለም። ልጁ ቅጣው ማነው ቢኒያም ቅጣው ዶክመንተሪ ፊልም ተጨማሪ ስራልኝ ብሎት መጥቶ ይሄንን ነገር ማጥናት ሲጀምር ነገሩ ውሸት መሆኑን አየና ይሄን ስህተት ድግሜ እኔ ልዘፍንለት ድጋሚ ልጮህለት አይገባም፣ ነገሩ ውሸት ነው፣ አንተ መረጃ አለኝ ካልክ አምጣ ብሎት ጠይቆት ነው ወደዚህ ነገር ውስጥ የገባውና ነገሩን ማጣራት ሲጀምር ብዙ ርቀት ሲሄድ ቅጣው እጅጉ በተባሉት ቦታ እንደሌሉ አገኛቸው። ናሳ ውስጥ እንደሌሉ አገኛቸው። ሳይንቲስት አለመሆናቸውንም አረጋገጠ። ዶክተር አለመሆናቸውንም አረጋገጠ። አሁን የተስፋዬ ትልቁ ሐሳብ ምንድነው? ይሄ ውሸት እየቀጠለ ሞቷል። ሰውየው በህይወት የሉም፣ ግን ታሪኩ አሁንም እየቀጠለ መጥቷልና አንድ ቦታ መቆም አለበት ነው የሚለው። እኔ በዚህ ሐሳብ እስማማለሁ። ምክንያቱም ዛሬ ራሱ የወጣ አንድ ሸገር ታይምስ የሚባል መጽሔት አለ። ዛሬ ነው የወጣው መጽሔት። እዚህ መጽሔት ላይ አሁን መጽሔቱ እጄ ላይ ያለ የቅጣው እጅጉ ልጅ
ኢንተርቪው ሰጥቷል። ቢኒያም ቅጣው የአሜሪካ መንግስት ጥብቅ ሚስጥር አድርጎ የያዛቸው የአባቴ ስራዎች ይኖራሉ ብሎ ሰፊ ማብራሪያ ሰጥቷል። እዛም ውስጥ የሚያወራው አሁንም አባቴ ሳይንቲስት ነው፣ ዶክተር ነው፣ ተመራማሪ ነው፣ የፈጠራ መብት አለው፣ ብዙ ነገሮች አለ ያለውና ይሄ ኤርሚዬ ምክንያቱም እነዚህ አይነት መረጃዎች በአንድ በኩል ማስረጃና መረጃ ካላቸው ትክክል ሊሆኑ ይችላሉ። ትልቁ ነገር አንድ ጋዜጠኛ በተሰጠው ሙያ ርቀት ሄዶ ፈትሾ ህዝብን ሳያደናግር ለማቅረብ የሞከረውን ነገር እናደንቃለን። እኛም በፕሮግራማችን ላይ አቀርበነዋል። ነገር ግን ሌላም ሰው አሁን በመጽሔትም ይሁን በሬዲዮም ይሁን በቴሌቪዥንም ሌሎች የናሳ ዳታቤዝም ቢሆን አገኘው የሚል ሰው ካለ ማስተናገድ እንችላለን። አዲስ ምዕራፍ በዚህ ክፍት ነው። እሱ እንዳለ ተመሳሳይ ናቸው። እኔም አይቼዋለሁ ከመግባቴ በፊት ስቱዲዮ። ነገር ግን አሁንም ማስረጃ አለኝ የሚል ሰው ካለ እንቀበላለን። ለማ ከፍ ያለው የሚባል ሰው ጽፎልናል። የዊኪፒዲያን ጠቅሶ ዊኪፒዲያ በስኮላሩ በአካዳሚክ ኮሚኒቲ ውስጥ እንደ ትክክለኛ መረጃ የሚቆጠር አይደለም። ተስፋም ጠቅሶታል። ማንም ሰው ዊኪፒዲያ ላይ የፈለገውን ነገር መጻፍ ይችላል። ለምሳሌ ቢኒያምን ዶክተር ነው ኢንጂነር ነው ምናምን ብዬ ጽፌ ልልክ እችላለሁ። ዊኪፒዲያ ትክክለኛ መረጃ አይደለም። ትክክለኛ መረጃ ማለት ቅጣው እጅጉ ከሚሰሩበት መስሪያ ቤት ከተማሩበት ትምህርት ቤት ዶክተር ከሰጣቸው ትምህርት ቤት የሚመጣ ትክክለኛ መረጃ። እንደዚህ አይነት መረጃ ካገኘን እናስተናግዳለን፣ ተስፋ የሚቀበላለው ብሏል። እዚህ ሬዲዮ ላይ እዚህ ዊኪፒዲያ ላይ አይቻለሁ፣ እዚህ መጽሔት ላይ አንብቤያለሁ የሚለው ነገር ግን አሁንም አሉሽ ከሆነ በስተቀረ የስማ በለው ከመሆን በስተቀረ መረጃ አይሆንምና ተጨባጭ መረጃ ካለው አሁን ተስፋዬ እንዳለው ከናሳ የመጣ መረጃ ወይም ከዩኒቨርሲቲው የመጣ መረጃ ካለ እንቀበላለን። እና በዚህ ጉዳይ ላይ የተለያዩ ሰዎች በፌስቡክ በአህዱ ኤፍኤም ፌስቡክ ላይም አስተያየት እየሰጡ ነው ያሉት። አንዳንድ የአህዱ ቤተሰቦችም እየደወሉ በውስጥ መስመር የሰጡን አስተያየት አለ። ፀሐይ አንቺ ጋር ያለ አስተያየት ካለ? እንግዲህ ከአስተያየት በፊት ያው ቅድም ሊሰመርበት የሚገባው ነገር ምንድነው መረጃ ከየትም ነገር ግን ማስረጃ በማስረጃ የተደገፈ መረጃ እስከሆነ ድረስ ያው ማረጋገጥ የምትችለው ማስረጃ ብቻ ስለሆነ ማለት ነው። ምክንያቱም ሰው ምንም አይነት ነገሮችን ሊያወራ ይችላል። ምናልባትም ደግሞ በግል ፍላጎትም ተነሳስቶ የሰውን ስም ለማጥፋት የሚነሳ ሊኖር ይችላል። ነገር ግን ያህ እንግዲህ ፕሮግራሙ ሊቀርብ ይችላልና ቢኒም ኤርሚን ተናግረውታል። ከዊኪፒዲያ ላይ ካሉት መረጃዎች መጽሔቶች ላይ የተለያዩ ሬዲዮች ላይ ከሚነገረው ባሻገር ደግሞ በእርግጠኝነት ማንኛውም ሰው ማስረጃ አለኝ ካለ የትኛውም የትምህርት ተቋም ተማርኩበት መረጃ አለኝ ካለ ማምጣት ይችላል። ማስረጃ አለኝ ካለ ማምጣት ይችላል። እኔ መቀበል እችላለሁ፣ ስተቴን አሜን ብዬ መቀበል እችላለሁ ብሏል። ነገር ግን እኔ በሄድኩበት ርቀት እኔ ለማጣራት በመከርኩበት ሂደት ሁሉ እንደዚህ አይነት ነገር ማስረጃ አላገኘሁም ብሏል። አሁንም ክቡራን የአህዱ ቤተሰቦች እናንተ ጋር ማስረጃ ካለ እንቀበላለን። አሁን ዶክተር ቅጣው እጅጉ በተባሉት ደረጃ ናሳ ውስጥ ከሰሩልን ሳይንቲስት ከሆኑልን ለሀገራችንም ኩራት ነው፣ ለሀገራችንም ክብር ነው። እንደዚህ አይነት መረጃዎች ግራ እያጋቡ ስለሆነ ሁሉም ሰው በየጓዳው እያወራው ስለነበረ ዛሬ እኛ ይፋ ይዘነው ወጣን። ምክንያቱም ጋዜጠኛ ተስፋ የተሰማ የሄደበትን ርቀት ስላየን እኛም በቀላሉ ህዝብን ለማደናገር ላለመሞከር 3 ወር ያህል ደክመንበታል። የሄድንባቸው የትምህርት ተቋማቶች ሁሉ አሉ። ሊነግሩን ግን አልቻሉም። ሊነግሩን አልቻሉም ሳይሆን ሊነግሩን አልደፈሩም። የሚያውቁት ነገር እና እኔ አንድ አገላለጹ ደስ ብሎኛል። የሚጣፍጥ ውሸት
የሚጣፍጥ ውሸት ስለሆነ ይህንን መቀልበስ ሰው ተቸግሮ ነው ያለውና አሁንም ተስፋይም ገልጾታል እኛም እንገልጸዋለን በቂ የሆነ ማስረጃ ካለ ልናስተናግድ ዝግጁ ነን። አንዳንድ የአህዱ ቤተሰቦች በአህዱ ኤፍኤም ገጽም አስተያየት እየሰጡ ነው። አብርሃም ከአዲስ አበባ ጋዜጠኛው የተናገረው ነገር እውነት ይመስላል ግን አልቸኮለም ወይ በቂ መረጃ አለው ወይ በእናንተም ግን ይሄን ጉዳይ ማንሳታችሁ አደንቃችኋለሁ ብሏል። ተስፋዬ ከሐዋሳ በጣም ትምህርታዊና የሚያነቃቃ ፕሮግራም ነው ያነሳችሁት። ይሄ ጉዳይ እኮ በየተለያዩ ቢሮዎችም ያለ ይመስለኛል። የሀገራችን እንደው እዚህ ላይ ቆም እናድርገውና ዋና ጉዳያችን ስንጀምር እንደ ማንቂያ ደወል እንጠቀምበታለን አለን እንጂ ይሄ ጉዳይ አሁንም በየቢሮ ምናልባት መንግስት ለመልካም አስተዳደር ችግር ሆኑ የሚላቸው ቢሮ ውስጥ ገብተው ተቀጥረው የሚሰሩ ሰዎች በውሸት ትምህርት ማስረጃ ገብተው የሚሰሩ ሰዎች ስላሉ እነሱን እንደ ማንቂያ ደወል የምንጠቀምበት ነው ማለት ነው። እና በየቢሮ የዚህ አይነት ሰዎች አሉ። ባለስልጣኖችም የሥራ ኃላፊዎችም ያላቸው ዲግሪ ማዕረግ ሁላ የተሳሳተ ነው ይባላልና ይሄን አጣሩ ብሎናል። ኤፍራ ከሰንዳፋ ያነሳችሁት ሐሳብ አስደንግጦኛል። ጉዳዩ እውነት ከሆነ ምናልባትም ከቤተሰቦቻቸውና ከልጆቻቸው ጋር ተነጋግራችሁ ተጨማሪ መረጃ ለምን አታመጡም? ምናልባት የእሳቸው ቤተሰቦች የሚሰጧችሁ መረጃ ሊኖሩ ይችላሉ ነው ያለን። ተስፋዬ ግን ልጃቸው ከበክብር ልጃቸው ከቢኒያም ቅጣው ጋር ተነጋግሮ ቢኒያም ቅጣው ምንም አይነት መረጃ ሊሰጠው እዚህ ላይ እንደው ኤርሚ ተስፋ የተሰማ የሚል የፌስቡክ ፔጅ አለ። እዛ ላይ በቀጥታ ብትገቡ አሁን የነበረውን ውይይት ያላችሁ የዶክተር ቅጣው ልጅ ቢኒያም ቅጣውም የተመላለሱትን ነገር ማየት ይቻላል ማለት ነው። መልካም ከዛም ባሻገር እንግዲህ እኔ ጋር ያለው አስተያየት ያው ዶክተር ኢንጂነር ቅጣው እጅጉ በህይወት አሉ ወይስ የሉም የሚል ነው። በፕሮግራማችንን ካደመጡ መልሱን የሚያገኙት ይመስለኛል። በህይወት የሉም። ሌላ ደግሞ ይህን ቃለ መጠይቅ ስሰማ በጣም ያስደነግጣል ቃለ መጠይቁ። ነገር ግን ናሳ ውስጥ የጥቁር ታሪክ እንዲጻፍ ስለማይፈልጉ መረጃውን ደብቀውትም ሊሆን ይችላል የሚል አስተያየት ዳዊት ከአያት ሰጥቶናል። አጋጣሚ ጻያው ይሄን ነገር ምንኛም የግድ ተስፋ የተሰማ ጋዜጠኛ ስለሆነ የመጀመሪያውን እድል ብንሰጠውም እሱ ከተናገረ በኋላ እኛ መፈተሽ ስለነበረብን ናሳ ውስጥ ዶክተር ብሩክ የሚባሉ አሉ 28 ዓመት ዶክተር መላክ የሚባሉ አሉ እና ሌሎችም አራት ዶክተር ብርሃኑም አሉ። ዶክተር ብሩክ የተናገሩትን ሙሉ እንደውም ኢቢኤስ ላይ ሰለሞን ቲክቶክ የሚባለው አዘጋጁ እሳቸው እዛው ናሳ የምርምር ማዕከሉ ጋር ሄዶ የጠየቃቸውን ለማየት ሞክሬያለሁ። ስቱዲዮም ድረስ ጠርቷቸው ለማየት ሞክሬያለሁ ማለት ነውና አሉ ብዙ ኢትዮጵያኖች አሉ እሱን መልስ መስጠት ይችላሉ። ስለዚህ የነሱ ታሪክም እየተጻፈ ነው ለማለት ነው። ትክክል ነው። እንግዲህ ምክንያቱም እኛም ያው ማለት አዲስ ምዕራፍ ብዙ ጊዜ እንደውም ባለታሪኮቻችን ለሀገራቸው ብዙ ስራ ሰርተው ያለፉትን ባለታሪኮችን እንዲሁ ታሪካቸው መጥፋት የለበትም ለትውልድ መተላለፍ አለበት እያለን ታሪካቸውን የምናነሳበትን ፕሮግራም አለንና በተለይ ለሀገራችን ትልቅ ስራ ሰርተው በተለይ በዓለም ደረጃ ታዋቂ የሆኑ የኛ ሀገር ሰዎችን ደግሞ እኛም በጣም የሚያኮሩን ናቸውና እነሱም እኛ እንዲነኩብንም አንፈልግምና ከዚህም አንፃር መታየት አለበት። ምክንያቱም ይሄን ነገር ስናቀርብ ያለምንም መረጃ እንዳልሆነ ለማስመር ፈልጌ ነው። ከዚህ በፊት በአፍሪካ ህብረት መቋቋም ዋነኛውን ድርሻ የሚወስዱት ከተማ ይፍሩንም ዳሰስ አድርገን ነበረ። እንደገና ደግሞ አክሊሉ ሀብተወልድንም ዳሰስ አድርገናል። እነሱ የሰሩት ነገር ለዚች ሀገር ስለሚጠቅም ትውልድ እንዲያውቀው አድርገናል። ብዙ መረጃዎች ሲመጡ ደግሞ አጨቃጫቂ ስለሆኑ ከአንድ ወገን እናቀርባለን፣ ከሌላ ወገን የሚመጣ ካለ ደግሞ እናቀርባለን ማለት ነው አይደል? አዎ። ስለዚህ ቢኒ አሁን የተወሰነች ደቂቃ ስለሆነች ያለችን በዛች ደቂቃ ውስጥ ማስገባት የምንችለው አስተያየቶች ካሉ ብናስተናግድ የሚል ሐሳብ አለኝ። ከተስማማችሁ የምትባል በፌስቡክ ላይ ራሄል ወልዴ የምትባል የአህዱ ቤተሰብ ነችና ያቀረባችሁት መረጃ ቆንጆ ነው፣ ነገር ግን አረጋግጦ በደንብ ብላናለች። እንደገና ደግሞ እየደወሉ አንዳንድ ሰዎች የሚደውሉ ሰዎች ስሜታዊ ሳይሆኑ መጀመሪያ ሲሰሙ ስሜታዊ እንዳልሆኑት ሁሉ አሁን ሲሰሙ ስሜታዊ ሳይሆኑ ይፈትሹ፣ ያረጋግጡ፣ መረጃ ካላቸው ይናገሩ ብላለች። ሌላ ሀብታሙ ታደሰ የሚባል አለ። ልጁ ጋዜጠኛው እኮ እያለ ያለው ማስረጃ ስጡኝ ነው ያለው። ማስረጃ ካለ ማቅረብ ይቻላል ምን ይባላል ብሎናል ማለት ነው። ሌሎች ቤተሰቦቻችን እናስገባ። አቶ ሙሉዬ ከሲኤምሲ ደውለው እኔ በጣም አዝኛለሁ አዝኜን የምደውልላችሁ ነገር ግን እኔ አቶ ቅጣውን አላቃቸውም
ግን ጋዜጠኛው ሲያወራ ከልጃቸው ጋር የጥቅም ግጭት ያለበት ይመስላል። ዶክመንተሪ ስራልኝ ብሎት በዛ ተጣልተው ቢሆንስ ይሄን የሚያወራው ነው ያሉት። ሐሳቡን በትክክል ሰምተውት ከሆነ ልጁ ስራልኝ ሲል ጋዜጠኛው አልሰራም ነው ያለው እንጂ ልስራልህ የሚል ነገር አልነበረውም። ከመስራቴ በፊት ላጣራ አለ። አጣራ። ሲያጣራ ዶክመንተሪ የሚያሰራ ነገር አላገኘምና አልሰራም። አይ ለመስራት ዶክመንተሪውን እንደዚህ አይነት ማስረጃዎችን ላክልኝ አለው። ተጻጻፉ። ግን ማስረጃዎችን ሊልክለት ስላልቻለ በደንብ ሊፈትሽ ሞከረ። ናሳ ውስጥ ገብዳ ደብዳቤ ጻፈ። የተማረበት ትምህርት ቤትና ማጣራት ሞከረ። ስለዚህ የተባለው ሰው አልሆነም እንዳልሆነ አገኘሁት። ስለዚህ የተነሳ አሁን አቶ ሙልዬ ያሉት የጥቅም ግጭት እዚህ አካባቢ እንደሌለ ያሳያል። የጥቅም ግጭት የለም፣ የሐሳብ ልዩነት ነው ያለው እና የተለያዩ የአህዱ ቤተሰቦች እየደወሉ አስተያየት ሊሰጡን ይችላሉ። አሁን ባለችን አጭር ሰዓት ውስጥ የተወሰኑትን እንቀበል መሰለኝ። የተከበራችሁ የአህዱ ቤተሰቦች አሁን እያወራን ያለነው ከአዲስ ምዕራፍ የሬዲዮ ፕሮግራም ነው። ጣቢያው ደግሞ የኢትዮጵያን ድምጽ የሆነው አህዱ ኤፍኤም 94.3 ነው። እስከ 6 ሰዓት ድረስ ከአዲስ ምዕራፍ ጋር እንቆያለን። ቀደም ሲል ባነሳነው ሐሳብ ላይ አስተያየት ካላችሁ ልንቀበላችሁ ዝግጁ ነን። ልትደውሉልን ትችላላችሁ። ስልክ ቁጥራችን 01166676400 ሌላም አማራጭ ማስተያየቶችን እንቀበላለን። አንድ መስመር ላይ ያሉ ይመስለኛል ነው ገብተዋል። ሄሎ መስመር ላይ ሰው ያለ ሄሎ ጤና ይስጥልኝ። ሄሎ ማን እንኳን ደህና ቆያችሁን። ያው እየሰማው ነበር፣ በሰማሁት ልክ ልናገር ብዬ ነው። እሺ እንሰማለን። እና በመጀመሪያ እስቲ ስትናገር ባለፈው ተከታተል የነበሩ ጀግናው ምላቸው እንደነ ተስፋ ገብረስላሴ የፊደል አባቶቻችን እውነተኛ ፒኤችዲም ዶክተሬት ምንም ሳይኖራቸው ብዙ ጀግኖች ነበሩን። ቀድሞ እስቲ ትውልድ እንደዚህ ያደረጉ እሳቸውን ስለዘከራችሁ እንድናውቅም ስላረጋችሁ ስላስታወሳችሁ እናመሰግናለን። እኛም እናመሰግናለን። ብዙ ያልተዘመረላቸው ጀግኖች አሉ፣ እውነተኛ ጀግኖችን እና ስለ ኢንጂነር ቅጣው የሚባለውን አንዳንድ ነገር ማለት እንፈልገው ትንሽ እስከ መሀከል ድረስ የማውቀው ነገር አለ። ጋር እንደተወለዱ አባታቸው ወታደር አምሳ አለቃ ቅጣው የሚባሉ እንደነበረ፣ ከዛ ግን ከውጭ ያለው አፍተሮድ ያለው ኢንጂነር ዶክተር የሚለውን ብዙም አይዲያው የለኝም። ዶክተር ስለመሆናቸው ኢንጂነር ስለመሆናቸው ሲቪል ሰርቫንቱ ቋት ስላለው ማን ምን እንደሆነ ያረጋግጣል። እኛ ሀገር ስንመጣ ይሄ ሲስተም የለንም፣ አፕሩቭ የምናደርግበት የምናረጋግጥበት እንደነ ኢንጂነር ዶክተር ሳሙኤል የተመሰሉ አሁን ደግሞ በቅርብ የሆነ ፕሮግራም ላይ ኢቨንት ልታበል ብሔራዊ ቲያትር ገብቼ አንድ ግለሰብ እኔ ሊቀጠበብትም ሳይንቲስትም ነኝ ሲሉ ሰማናቸው። ማን ማዕረጉን ሰጠው ሲል ራሴን ለራሴ ነው የሰጠሁት፣ ማንም ሊሰጠኝ አይችልም፣ የኔን ጭንቅላት የሚመጥን ማንም የለም ሲሉም ሰማሁ። አሁን በዚህ ሳምንት ውስጥ ነው እና በጣም ክፍተቱ ምን ደረጃ እንደደረሰን የምናየው። ሎሬት የሚባል ግለሰብ የሚሰጥበት ሀገር፣ ብዙ ሎሬቶች የበዙበት ሀገር፣ እንደገና ብዙ ኢንጂነሮች፣ ዶክተሮች ዶክተር ስንባል ህብረተሰባችን የዋ ስለሆነ ነው። አንዳንድ የዋነታችን ነው። ከዚህ ግን የምንማረው የመንግስት ሚዲያም የግል ሚዲያም የሆነ ሰዎችን ለማስተማር እንግዳም አድርጎ ሲያቀርብ ትክክለኛ ሰርቲፋይድ የሆነ መረጃ ይዞ መምጣት አለበት ካለበት ቦታ። እኔ ቅድም ተስፋዬን በጣም እየሰማሁት እንዳለው ልጁ ብዙ ርቀት ሄዷል፣ ብዙም ተመራምሯል፣ የአሜሪካንን ሲስተም አይቷል። ኢትዮጵያ ውስጥ ግን ነገም ሰንበዲ ቢመጣ ሚዲያዎችን ይረጋግባሉ። እከሌ የሚባል ኢንጂነር ዶክተር አለ እንላለን። ይሄ ምንድነው? አናረጋግጥም። የትምህርት ቤት ተማረ፣ ማን ነው ዶክተሬቱን የሰጠው፣ ማን ነው ካባውን የሰጠው የሚባል የለም እዚህ ሀገር ላይ። ይሄ ሲስተም ስለሌለ ክፍተቱን ያመጣው ይሄ ስለሆነ ከዚህ መማር አለብን። ይሄን ክፍት ነው ኢንጂነር ዶክተር ነው የሚለው ሌላ አካል ከመጣ ነገ ምን እንሰማዋለን። እውነተኛው ታሪኩ ላይሆን ይችላል። ነገር ግን የምንማረው ምንድነው? መረጃ ሴንሲቲቭ ነው፣ ዝም ብለን መልቀቅ የለብንም። የመንግስት ሚዲያም የግለሰብ ሚዲያም ትክክለኛነቱን ጭብጥነቱን ማረጋገጥ ይጠበቅብናል የሚል አስተያየት ለመስጠት ነው። አመሰግናለሁ። በጣም ነገር በጣም ገንቢ ነገር ነው። እዚህ ሀገር ውስጥ ብዙ ሰዎች የሌላቸውን ካባ እየለበሱ እንደሆነ አሁን እሱ ያለውንም ነገር እኔም ፌስቡክ ላይ አይቼዋለሁ። ሊቃውንት ነኝ ሳይንቲስት ነኝ ያሉ አንድ ሰው እንደዚህ በቅርቡ ሰሞኑን ቀርበዋል እና
እንግዲህ እውነት የተናገረው አብነት ምንድነው አሁን ይሄ ጋዜጠኛ ሄዶ ቢያንስ አሜሪካ ሄዶ ናሳ ውስጥ ደብዳቤ ጽፎ ያወቀበት መረጃ ለማግኘት በጣም ቀላል እንደሆነ ነው። እኛ ሀገር ግን አንድን እንግዳ እንኳን እኛውን ስቱዲዮ ለመጋበዝ ዶክተር የተባለ ወይ ደግሞ በቴሌቪዥን ወይ ደግሞ በተለያየ ነገር እውቅና ያለውን ሰው ጠርተህ እንግዳ ልታረግ ትችላለህ እንጂ እውነተኛ ዶክተር ያለባቸው ማንንም ሰው ያላቸውን ነገር ጸጥ ብሎ ማቅረብና ማስተናገድ የለባቸውም። አሁን ትልቁ ችግር የፈጠረው እኮ ነገር በዚህ ጉዳይ ላይ ሰውን ግራ ያጋባው ነገር የኢትዮጵያ መገናኛ ብዙሃን በውጭ ያሉትም ከቪኦኤ ጀምሮ እዚህ ሀገር ውስጥ ያሉትም የኢትዮጵያ ቴሌቪዥንም ሬዲዮንም በተደጋጋሚ ያወሩት ነገር ስለሆነ ይሄ ነገር ተደጋግሞ ስለተሰበከ በአንድ ጊዜ ውሸት ነው ሲባል ሰውን አስደነገጠ እንጂ እንዲሁ በቀላሉ የተነሳ ነገር ቢሆን ጥሩ በቀላሉ በዚህ መረጃ ሊፈርስ የሚችል ነበር። አሁን ብዙ ሰዎችን ያስደነገጠበት ምክንያቱም የመገናኛ ብዙሃኖቹ ኃላፊነታቸውን በአግባቡ ሳይወጡ በተደጋጋሚ ማውራታቸው ነው የሚባለው ነገር ነው። አሁንም እየቀጠሉ ነው የመገናኛ ብዙሃንና ቢያጣሩ ጥሩ ነው ያልን ነው። ትክክል ነው። ያው በመረጃ የተደገፈ ይሁን ነው። መረጃዎች በሙሉ በመረጃ በትክክለኛ የተደገፉ መሆን አለባቸው አየር ላይ ከመዋላቸው። ይሄ ትልቅ የቤት ስራ ነው እንግዲህ ሁሉም እያዳመጠን ላሉት በሙሉ ማለት ነው። እኛም ከ3 ወር በላይ ደክመንበታል ይሄን ነገር ስንሰራ። ነገር ግን አሁንም 3 ወር በጣም ብዙ አይደለም። የሃዱ ቤተሰቦች አለን የምትሉት ነገር ካለ ይሄ የጋራ ጉዳያችን የሀገር ጉዳይ ስለሆነ አለን የምትሉት ነገር ካለም እናንተ ለማስተናገድ ዝግጁ ነን። ማስረጃ ግን ያስፈልገናል። ተስፋዬ ተሰማ ግን ቦታው ድረስ ሄዶ አሁን ይሄ መጨረሻ ኢንተርቪው ስናረገው ራሱ ልናወጣው ስንል ማስረጃዎች ስላሉኝ ታገሱኝ ብሎን ነው ጠብቀ ነው ከዛ በኋላ እንጂ የዛሬ 15 ቀን አካባቢ ነበር የሚወጣው ይሄ ፕሮግራም። ጠብቀ ነው ማስረጃዎች። ቢኒ አንድ ቤተሰባችን መስመር ላይ ያሉ ሄሎ ተሾመ ከአዲስ አበባ እንኳን ደህና መጣ። ግን አጠገብህ ሬዲዮ ካለ ብትዘጋልን እያስተጋባ ነው በደንብ እንደማመጥ እንድንችል። እሺ እኔ ጥያቄ አለኝ። እሺ ሀገራችን አሁን በአሁኑ ሰዓት በጣም አስቸጋሪ ነገር አለ። ከፖለቲካው አንጻር የሚደረጉ ነገሮች አሉ። አሁን ለምሳሌ የቴዎድሮስ ታሪክ ተጣሞ ተጽፎ ብዙ ነገር ሰምተናል። የጸጋዬ ገብረመድህን ታሪክ ግጥም አይችልም ምን አይችልም ባህሪው እንዲህ ነው ተብሎ በዛ ሁሉ ተጽፎ ብዙ ነገርም በሬ ሰምተናል። ምክንያቱም የጸጋዬ ማንም የሚያውቀው ነው መቼም አይደል? ተጣሞ ግጥም አይችልም ምንም አይችልም እንግሊዘኛ ቋንቋም አይችልም ባህሪውም እንደዚህ ነው እንደዛ ነው ተብሎ ብዙ የስም ማጥፋት ብዙ እዚህ ተጽፎ መጽሐፍ ሁሉ ተጽፎበታል። ይሄ ከምንድነው መንግስት ሊተቹ ስለነበረ በተለያዩ ጽሁፎች ምናምን ነው ይሄ የተደረገው እናውቃለን። እና ከዛ ወገን ያሉ ሰዎች ናቸው ምን ያደረጉት እንጂ በጸጋዬ ችሎታ የሚጠራጠር ኢትዮጵያዊ የለም ሁሉም የሚያውቀው ስለሆነ ማለት ነው። እንዲህ አይነት ያወጣ ነገር የሀገራችን እያየን ስለሆነ ከጥላቻ አንጻር ጭፍን ያለ በጣም ጭፍን ያለ የአእምሮ በሽታ በሚመስል ደረጃ እንዲህ አይነት ነገሮች ስለሚጻፉ አሁን እኔ የዚህ የቀጣው ታሪክ ሌሎች ወገኖችም አሁን ይሄን የሰሙ ሁሉ ሪሊ እንትን መሆናቸው አይቀርም። በቃ ኢንቮልቭ ማድረጋቸው አይቀርም ማጣራታቸው አይቀርም። ትክክል ነው። አዎ እና ይሄ በእርግጥ አሁን በምንሰማው ብቻ ሳይሆን በሌላ ወገንም ተጣርቶ ልንሰማው እንችላለን። ግን አሁን ማመን የሚያስቸግረን እኛ ጋር ለምን እዚህ ላይ ይሄን ሁሉ ኢንቨስቲጌሽን ለምን አስፈለገ የሚለውም ራሱ እኛ ጋር በሺህ የሚቆጠረውን እየሰማን ነው። በፎርጂድ የትምህርት ማስረጃ የሚሰሩ በሺህ የሚቆጠሩ ሰዎች አሉ። በጣም እኛንም እንትን የሚያደርገንም ያ ነው። እዛ ላይ አንድም ነገር እንዲህ አይነት ሚዲያዎች ሰርተው አያውቁም። ግን እዚህ ላይ ለምንድን ነው ይሄን ያህል ኢንቨስቲጌሽን የተደረገው ለምንድን ነው እዚህ ላይ ኢንቮልቭ የተደረገው የሚለው እንድንጠራጠር ያደርገናል። እና ደግሞ አገራችን ከፖለቲካ አንጻር በጥላቻ ሰዎችን የሚደረገው እንዳልኩት እንደ ሎሬት ጸጋዬ ገብረመድህን ያሉትን ላይ የተደረገው ነገር እናውቃለን። ከዛ አንጻር አሁንም ቢሆን አስቸጋሪ ነው የትኛውን ለማመን። ግን ወደፊት እውነት መውጣቱ አይቀርም። አቶ ተሾመ ፕሮግራሙን ዶክተር ብርሃኑ ነጋና ከነ ዶክተር ዲማ ነገው ጋርም ቃለ መጠይቅ አድርጌያለሁ። እነሱ ላይ እዚህ አይነት ችግር ስለሌለብኝ አልሞከርኩትም። የዶክተር ቅጣው
ገብረ መዲና አንተ ግጥም አይችልም ምንም አይችልም እንደዚህ አይችልም ብለህ ታምናለህ በራስህ? ግጥሙን እያየ አልሰማህም? ሰምቻለሁ ግን በቃ እንዲህ አይነት ሀገር ላይ ስላለን ብዬ ነው ያሁን መስሪያ። እሺ አቶ ተሾመ ሌላ አስተያየት ካሉት? እሺ እናመሰግናለን። ምንድነው አሁን እንደዚህ አይነት ነገሮች ሲነሱ ረጅም ዓመት እንደተባለው እየተነገረ የሰማነው ነገር ስለሆነ ስሜታዊ ሊያደርጉ ይችላሉ። በጣም ደስ የሚለው ነገር ተስፋዬ የተናገረው ማንንም ሰው ማስረጃ ካለው ይምጣና መነጋገር እንችላለን ብሏል። አሁንም እኛ የሃዱ የዚህ አዲስ ምዕራፍ ሬዲዮ አዘጋጆች ጋዜጠኛ ተስፋዬን ስናስተናግደው ከሌላ ወገን ጥያቄ እንደሚመጣ እናውቃለን። ጥያቄውን ደግሞ በአግባቡ እናስተናግዳለን ማለት ነው። ትልቁ ነገር ለህዝብ ማስረጃ ያለው ነገር ማቅረብ ነው። ከዚህ በፊትም ብዙ አሉ መረጃ ያለው ነገር አሁን ማስረጃዎች አሉ። ስለቀጣው እጅጉ ብዙ መረጃዎች አሉ። ማስረጃ የተጻፈ ነገር ላቋርጣችሁና እንግዳ አንድ ቤተሰባችን እናስገባ። ሄሎ ጤና ይስጥልን። ማን አሰፋ? እሺ ከየት ነው የሚደውሉልን? ከአዲስ አበባ። እሺ ይኸው አስተያየቶትን ለመስማት ዝግጁ ነን። ጥሩ ነው እንግዲህ ያው ዶክተርነቱን ኢንጂነርነቱን ያው አዘጋጅቻለሁ ብለዋል። ግን እሱ ኢንጂነር ነበር አይደል? ለምን ይሰራ እንዴት ነው እዚህ ደርሷል? ለመጀመሪያ ደረጃ ምን ነበር ይሰራ የነበረው የሚለው ላይ ነው ጥያቄ። ምን አሉን? ይሄን ዓለም ይሰራ ተቋረጠ ሀሳባቸው ምንድነው? ይሄን ያህል አመት ሲሰራ ምንድን ነበር የሚል ጥያቄ ነው የጠየቁት። ነው ትንሽም የመስመሩ ጥራት ስላልነበር በደንብ አልተሰማ። እንደው ሐሳቤን ለመጨረስ የሚያህል ተስፋዬ ተሰማ ስንጠይቀው ክፍተቶች ይኖራሉ ብለን የምናስባቸውን በተለይም ከህዝብ ይጠየቃሉ ብለን የምናስባቸውን ነገሮች ለመጠየቅ ሞክረናል እና ምናልባት ኢንተርቪውን መድገም ካለብን በሌላ ጊዜ የአድማጭ ጥያቄም ካለ እንደግማለን እንጂ። እሺ ቢኒ ላቋርጥ ካንድም ሄሎ ጤና ይስጥልን። ጤና ይስጥልን ማንን ነው? እሺ መስፍን ከፒያሳ ያለችን ሰዓት አጭር ስለሆነች ባጭር ባለችን ሰዓት ላይ ሐሳብህን ጠቅለል አድርገህ ንገረን። እሺ ምንድነው አሁን ስለ ቅጣው እጅጉ በተለይ ያንን ሲዲ ካፋተመ በኋላ ስለ ኢትዮጵያም ጥናት ስለ መሬቷ የተለያዩ አስተያየቶችን ሲሰጥ ብዙ እንትን ሰምተናል። በእርግጥ ረጅም ጊዜ ያንን መቀበል በጣም ተቸግረን ነበር ያለነው። አሁን የሰማነውን ነገር ያው እውነት ነው። እውነቱን ግን መቀበል ግዴታችን ነው የሚሆነው ማስረጃ ካለው ድረስ ማለት ነው። እኔ ግን ጥያቄ ምንድነው አሁን ለምንድነው ያኔ የናሳ ሰራተኛ መሆኑ የፈለገበት ኢንጂነር ቅጣው ምንድነው የሚያገኘው? እንግዲህ ይሄንን መጠየቅ የምትችለው እሳቸውን ብቻ ይመስለኛል። እሳቸው ደግሞ በህይወት የሉም። እሳቸው እንደዚህ ብለው ተናግረዋል። አሁን ልጃቸውም እንደዛ እያለ እየተናገረ ነው። ግን ነገሩ ውሸት ነው እያለ ነው ጋዜጠኛ ተስፋዬ መርምሮና አጣርቶ። ትክክል። ሌላው ግን ምናልባት ይችላል ሌሎችም በእሳቸው በጎን ያሉ ሊደውሉልንና ማስረጃ አለን ካሉን ልንቀበላቸውና መልስ ሊሆን ይችላል ብለን የምናስበው ነገር ካለ የሚታሰብ ነገር ካለ ወደ እናንተ እናመጣለን። ነገር ግን ትክክለኛ ማረጋገጫው ሊኖር የሚችለው እሳቸው ጋር ነበር። እዚህ ጋር እንግዲህ አሁን ብዙዎቻችን እየተምታታብን ያሉ ሁለት ቃላቶች አሉ የሚመሳሰሉ ማስረጃና መረጃ የሚባሉ ቃላቶች አሉ። ማስረጃ ማለት በኢንፎርሜሽን የሚመጣ ነገር ነው። ተቋርጧል። በኢንፎርሜሽን የሚመጣ ነገር ነው። በሰው የሚመጣ ወሬ ነው። መረጃ ነው ይሄ። ማስረጃ ግን በጽሁፍ በትክክል ከሚታወቅ ተቋም የሚመጣ ነገር ነው። ይሄን ነገር ነው የምንፈልገው እንጂ በመረጃ ደረጃማ ስለቅጣው እጅጉ በጣም ብዙ መረጃዎች አሉ። የሬዲዮም የመጽሔትም የመጽሐፍም ብዙ ነገሮች ስላሉ ማስረጃዎች እንዲመጡልን የምንፈልገው። ፀሐይ እንግዲህ ደቂቃችን 1 ደቂቃ ብቻ ነው ያለ። ስለዚህ ጠቅላላ አድርገነው ወደ ስንብት የምንገባበት ነው የሚሆነው። ቢኒ ሐሳብ ካለክ ጠቅላላ አድርግና ጨርሻ ሐሳቡን ተስፋ ይጨርሱታልና እኛ የምንፈልገው እንግዲህ ስለሳቸው የሚነግረን ሰው ካለ እናስተናግዳለን ብቻ ነው። ይሄው በራችን ክፍት መሆኑን በዚህ አጋጣሚ እንገልጻለን። እስካሁን ሰዓት ድረስ እንግዲህ መርጣችሁ ስላደመጣችሁን ከልብ እናመሰግናለን። ቢኒ ምዕራፍ የፕሮዳክሽን ማናጀር፣ የፕሮግራማችን ዋና አዘጋጅ ኤርሚያስ ፋንታሁን
ጥሪያችሁን በመቀበል ደግሞ ዮሴፍ በእውነቱ እስካሁን ሰዓት ድረስ አብረን ቆይታ አድርገናል። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። አዲስ ምዕራፍ በእሮቡ ዝግጅታችን ከ11 እስከ 12 ሰዓት እንጠብቃችኋለን። በአማን ያቆየን። ወደፊትም ይህ ቤተሰብነታችን እንደጠነከረ አብረን እንዘልቃለን። ቻው ቻው። መልካም ቀን ይሁንላችሁ። አዲስ 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 ምዕራፍ አዲስ 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 ምዕራፍ አዲስ 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 ምዕራፍ አዲስ 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 ምዕራፍ አዲስ ምዕራፍ አዲስ 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 ምዕራፍ ዕለተ ቅዳሜ አሁን ከቀኑ 6 ሰዓት ሆኗል። አብራችሁን ስለሆናችሁ እናመሰግናለን። በማያቋርጥ ጥረት ለስራችን እንተጋለን። በዚህ ደግሞ ሁሌም ደስተኞች ነን። በእያንዳንዱ ስኬቶቻችንና ጥረታችን ጀርባ በአዳዲስ የባንክ አሰራሮች የሚያግዘን አቢሲኒያ ባንክ አሁንም ፍላጎታችንን በሚያሟላ በአዲሱ ኮለር ነፃ በሆነው አገልግሎቱ አብሮን ነው። አቢሲኒያ ባንክ ምንም አይነት ወለድ በማያስከፍልበትና በማይቀበልበት ከመደበኛው የባንክ አገልግሎት በተለየ የኢንፎርሜሽን ሲስተም በሁሉም ቅርንጫፎቹ የሸሪዓ ህግጋትን ተከትሎ ለዚህ አገልግሎት ብቻ በተለዩ መስኮቶች በሚሰጠው ዋዲያህ የቁጠባና ዋዲያህ የተንቀሳቃሽ ሂሳብ ዋስትናዎችን የመስጠት ከፈላ የዓለም አቀፍ የንግድ ድጋፎች የሀገር ውስጥና የውጭ ሀገር የሐዋላ እና የውጭ ምንዛሬ ሰርፍ አገልግሎቶችን እንዲጠቀሙ ይጋብዝዎታል። አቢሲኒያ የትጓን መናኸሪያ። ዞሮ መግቢያዬ የቤቶ የጓዳው ጉዳይ የመኖሪያና የንግድ ቤት፣ የሪል ስቴት ልማትና ግብይት፣ ባንክና መኖሪያ ቤት፣ ድለላ ሙያውና ደላላ ባለሙያው በዚህ ዝግጅት በጥልቀት ይቃኛል። የደሃ ጎጆዬ ጎጆአችን ቢሸጥ ቢገዛና ቢከራይ ምን ያህል ያወጣል? ባለሙያዎች ይመካከራሉ። ሌሎችም ከጣሪያው በታች ያሉ የጎጆ ጓዞች ይቀርባሉ። ዞሮ መግቢያዬ ነሽ ትንሽ ሲከፋኝ። ዞሮ መግቢያዬ በአሃዱ ኤፍኤም 94.3 እና በመላክ ሚዲያና ማስታወቂያ ትብብር ወደ እናንተ ይደርሳል። ይጠብቁ፣ ያድምጡ፣ ይሳተፉ። ዞሮ መግቢያዬ የቤቶ ጉዳይ ድርጅቶን ምርቶንና አገልግሎቶን ማስታወቅ ከፈለጉ በ0911 986760 እንዲሁም በ0910 474450 ያስተዋውቁ። ሰላም ለእናንተ ይሁን የአህዱ ቤተሰቦች። ጤናን ፍቅርና መልካም ሁነትን ሁሉ የምንመኝላችሁ ከአህዱ ሬዲዮ ዞሮ መግቢያዎች ነን። ቅዳሜ በመጣች ቁጥር ከ6 እስከ 7 ሰዓት ዝግጅቶቻችንን ሰንደን ሲኤምሲ ሚካኤል አካባቢ ከሚገኘው የኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ህንጻ አንደኛ ፎቅ ላይ ከሚገኘው የኢትዮጵያን ድምጽ ከሆነው ከአህዱ ሬዲዮ 94.3 ሁለተኛ ስቱዲዮ